እስራኤልና ፍልስጤም ለምንድን ነው የሚጋጩት? እንደው የእስራኤልና የፍልስጤም ግጭት በዓለማችን ላይ ካሉ በጣም ውስብስብ ጦርነት የሚባላል። ይሄ ጦርነት ለዛሬው ግጭት ምንድን ነው መሰረታዊ ምክንያት ነው። ይሄ ግጭት በመጨረሻው ዘመን ትንቢቶች ውስጥ በጣም ትልቅ ቦታ አለው። ኢየሩሳሌም የተባለች ሀገር መቼ ነው ሰላሟን የምታገኘው? ቀጥታ ወደ እግዚአብሔር ቃል እንሄዳለን። ዛሬ ከእግዚአብሔር ቃል የምንመለከተው ኢየሩሳሌም የማናት? ፍልስጤም ማን ነው? ኢየሩሳሌም ማን ነው? ጊዜ ከበቃን ሰፊ ቶፒክ ስለሆነ ለትንቢት ትምህርት በጣም ወሳኝ የሆነ ነገር ምንድን ነው ካላችሁ ብሉይ ኪዳንን ማወቅ በጣም ወሳኝ ነው። ብሉይ ኪዳን ትምህርት ካወቅን ብዙ ነገር ይፈታልናል። ብሉይ ኪዳን ጥላ ነው። አካሉ አዲስ ኪዳን ነው። አካሉ ክርስቶስ ነው። ስለዚህ ክርስቶስን የበለጠ ማግኒፋይ የሚያደርገው በብሉይ ኪዳን ውስጥ ያሉት ምስጢራት በሙሉ ሲገቡን ነው። ስለ ጌታ መምጣት ሁሉ በብሉይ ኪዳን ውስጥ ብዙ የተጻፉ ጥላዎች አሉ። ስለ ኢየሱስ መሞት ጥላዎች እንዳሉ ሁሉ ስለ ኢየሱስ ክርስቶስ ዳግም መምጣትም ጥላዎች አሉ። በሌላ ጊዜ እንመለከታቸዋለን እሱን። ዛሬ ግን የምንመለከተው ስለ ኢየሩሳሌም እስካሁን ድረስ ሰው ሳያቋርጥ የኖረባት አገር ብትኖር እስራኤል ወይንም ደግሞ ኢየሩሳሌም በዕብራይስጥ ኢየሩሻላይም ትባላለች እና የስሙ ትርጉም በጣም ጥልቅ የሆነ ይሄ ምንድነው ስነ ልሳናዊ ወይንም ደግሞ ሊንጉስቲክ የሆነ መንፈሳዊም ይዘትም ያለው ነው እና ይሄንን የምልበት ምክንያት አለኝ። እንመለከተዋለን። ቃሉን የተለያየ ይሄንን የቋንቋው አዋቂዎች ሲናገሩ እንግዲህ ከሁለት ቃላት የተዋቀረ ነው ብሎ ይናገራሉ እና በተለይ ኢየሩሳሌም ማለት ከሰላም ጋር የተያዘ የሰላም መሰረት ወይ ፋውንዴሽን ኦፍ ፒስ እንደሆነ እና በጣም የታወቀው ተቀባይነት ያለው ትርጉም ይሄ ነው እና ስሙ ከሁለት የዕብራይስጥ ቃላት የተገኘ ነው ይባላል። የሩ የሚለው ቃል አለ ወይንም ያራ ከሚለው ከዕብራይስጥ መሰረት የመጣል ወይንም መስረት ማለት ነው። ሻላይም ወይንም ሻሎም ማለት ደግሞ ሰላም ወይንም ፍጹምነት ማለት ነው። ስለዚህ ትርጉሙ የሰላም መሰረት ወይንም የሰላም ከተማ ማለት ነው ባጭሩ። ስለዚህ ኢየሩሳሌም ሰላምን ማየት ማለት ይችላላችሁ። ቪዥን ኦፍ ፒስ ያላት ናት። አንዳንድ የመጽሐፍ ቅዱስ ምሁራን የሩ የሚለው ቃል ራህ የሚለው RAH የሚለው ራህ የሚለውን ያህዌ ይርኤ ከሚለው ነው። ራህ ከሚለው የዕብራይስጥ ግስ ጋር ያያይዙታል። ራ ማለት ራእዬ ወይንም ደግሞ ማየት ማለት ነው። እንደ ራእይ እንደማለት አድርጋችሁ ሰዱት እና ትርጉሙ ሰላም የሚታይባት ስፍራ ወይንም የሰላም ስፍራ ወይንም የሰላም ራእይ ማለት ነው እና በመጽሐፍ ቅዱስ አጠራሯ ወይንም በታሪክ አጠራሯ የከተማዋ ስም በታሪክ ሂደት ውስጥ የተለያዩ ጥምረቶችን አሳልፏል። ለምሳሌ ሳሌም በሚባል በመጀመሪያ በዘፍጥረት ላይ ምዕራፍ 14 ቁጥር 18 ላይ የሰላም ንጉሥ የልዑል እግዚአብሔር ካህን የሆነው መልከ ጸዴቅ የሳሌም ንጉሥ ተብሎ ተጠርቷል። ስለዚህ ሳሌም የሚለው ኢየሩሳሌም ወይንም ኢየሩሳሌም የምንለው ማለት ነው። ሰላም ወይንም ሰላማዊ ማለት ነው። ሌላው ቀድሞው ይዘዋት የነበሩት ከዳዊት ከተማዋይቷን የያዘው ከኢያቡሳውያን ነው ወይንም ጀቡሳይትስ እና ዳዊት ከተማዋን ከመያዙ በፊት በኢያቡሳውያን ስለነበረች የምትጠራው የኢያቡሳውያን ከተማ ተብላ ነበር የምትጠራው እና ሌላው ስሟ ያህዌ ይርኤ ወይንም ደግሞ ያህዌ ይርኤ ወይንም ጀሆቫ ጃይራ አብርሃም ይስሐቅን ሊሰዋ በሞሪያ ተራራ ላይ በቆመ ጊዜ እግዚአብሔር በምትኩ በግ ስላዘጋጀ ስፍራውን እግዚአብሔር ያዘጋጃል ወይንም በእግዚአብሔር ተራራ ይታያል ብሎ ይርኤ ይሄ የሩ የሚለውን ቃል ለመፍታት የተጠቀምንበት ነው። ስለዚህ በእግዚአብሔር ተራራ ይታያል ማለት ነው እና ይሄ የስሙ ምስጢራዊ ውህደትን ስትመለከቱ እንግዲህ የአይሁድ ሊቃውንት በተለይ ሚድራሽ በሚሉት መጽሐፋቸው ላይ እግዚአብሔር አብርሃምን ይርኤ ወይም መታየት ማዘጋጀት የሚለውን ስም እንደገና ደግሞ መልከጸዴቅ የሚለውን ሳሌም የሚለውን ያዋህዱና ኢየሩሳሌም ወይም ኢየሩሻላይም ወይም ኢየሩሳሌም ተብላ ተጠራች ብለው የሚናገሩት የራሳቸው የሆነ ደግሞ ትርጉም አላቸው
እንግዲህ ኢየሩሳሌም በስሟ የሰላም ከተማ ብትባልም በታሪክ ግን የጦርነት የግርግር ማዕከል ሆና ቆይታለች። እስካሁንም እንደምታውቁት ማለት ነው። እንግዲህ ይሄ ፓራዶክስ፣ ይሄ ተቃርኖ የሚያሳየው ከተማዋ እውነተኛውን ሰላም ወይም እውነተኛውን ሻሎም የምታገኘው የሰላም ንጉሥ የሆነው መሲሁ የሹዋ ኢየሱስ ክርስቶስ ዳግም ሲመለስ መሆኑን የታወቀ ነው። ስለዚህ በአጭሩ ኢየሩሳሌም ማለት የሰላም መኖሪያ፣ የእግዚአብሔር የሰላም መሰረት ማለት ነው እና ከተማዋ ከእግዚአብሔር አጀንዳ ጋር በጣም ቁርኝት ያላት ናት። በጣም የታሪክና በቃ ብዙ ታሪክ ያላት ሀገር ናት። ንጉሥ ዳዊት ኢየሩሳሌምን ወይም ኢያቡስን ይዞ የእስራኤል ዋና ከተማ ማድረጉ ከተማዋ ለፖለቲካ ማዕከልነት ብቻ ሳይሆን ለመንፈሳዊ አገልግሎት ታቦቱን ለማስገባት በጣም የተለየች እንድትሆን እንዳደረጋት ትመለከታላችሁ። ሌላ ላዩ ላይ ዋናው የከተማዋ እምብርት የሆነው የሞሪያ ተራራ ሚስጥር አለ። አብርሃም ይስሐቅን ለመሰዋት የሄደበት ይሄ እግዚአብሔር ያዘጋጃል ያህዌ ይርኤ የተባለበት ስፍራ ዘፍጥረት 22 ላይ የምትመለከቱት የኋላ ኋላ ምን ሆኖ ትመለከታላችሁ? ቤተ መቅደሱ የታነጸበት ቦታ እንደሆነ ትመለከታላችሁ። ስለዚህ የኢየሩሳሌምን ይህንን ከጥንቱ የመስዋዕት ቦታ እንደሆነች የሚያበስር እንደሆነ ትመለከታላችሁ። እና ስለ ኢየሩሳሌም ስንነጋገር የጌታችን ኢየሱስ ክርስቶስ እንባ የፈሰሰባት ትልቅ ለድነታችን ሲል ጌታ ዋጋ የከፈለባት ቦታ ናት። እንደውም ጌታችን ኢየሱስ ክርስቶስ ኢየሩሳሌም ኢየሩሳሌም ዶሮ ጫጩቶቿን እንደምትሰበስብ ልሰበስብሽ መጣው አላወቅሽም ወይንም አላወቃችሁም ብሎ ከተማይቱን አይቶ አለቀሰላት ይላል። ሉቃስ 19 ቁጥር 41 ላይ ታገኙታላችሁ። ስለዚህ ከተማዋ በጣም ታሪካዊነት ብቻ ሳይሆን በጣም ጌታ ያለቀሰላት ከተማ ናት። ጌታ ያለቀሰላት ከተማ ናት። ጌታ አንብቶላታል። እዚህ ቦታ ላይ ደግሞ ጌታ ያለቀሰበት ቦታ አይደለም ኢየሩሳሌም፣ የድል ስፍራም ነው። በኢየሩሳሌም የቀራንዮ ኮረብታ ላይ የተፈጸመው የማዳን ሥራ ለሰው ልጆች ሁሉ የዘላለም ሕይወት በር የከፈተበት የጨለማው ኃይል የተሸነፈበት ቦታ ነው። ክብር ለእግዚአብሔር ይሁን እና ብዙ መንፈሳዊ ምስጢር ያለባት ከተማ፣ መለኮት የረገጣት ቦታ፣ መላእክት ሲወጡ ሲገቡ የነበሩበት ቦታ፣ በጣም ኃይለኛ የሆነ መንፈሳዊ አክቲቪቲ የነበረባት ቦታ ነበረች እና የመጨረሻውም ዘመን የትንቢት ፍጻሜ የሚሆንባት ቦታ ናት እና የሺህ ዓመት ንግስና ሲሆን ጌታችን ኢየሱስ ክርስቶስ በክብር ሲመለስ አሕዛብን ሁሉ የሚገዛው ከዚች ከተማ ሆኖ እንደሆነ ነቢዩ ዘካርያስ በምዕራፍ 14 ላይ ይተነብያል። ኢየሩሳሌም የዓለም መንፈሳዊና ፖለቲካዊ መዲና ትሆናለች። ይሄ ማለት ጌታ በኢየሩሳሌም ይመለካል፣ ለሴም ታይም ደግሞ በዛ ሆኖ ዓለምን ሁሉ ያስተዳድራል ማለት ነው። ሌላው እንግዲህ የመጨረሻው ከዚህ ውስጥ የምትመለከቱት ከአሕዛብ የተለያየ ጥቃት ደግሞ የደረሰባት ናት። በፊትም ወደፊትም የሆነ ጥቃት እንደሚመጣባት መጽሐፍ ቅዱስ ይነግረናል። አንደኛው ከአርማጌዶን ነው። ሁለተኛው ከጎግ ማጎግ ነው። በተለይ ስለ ጎግ ማጎግ ደጋግመን ተነጋግረናል። የአሕዛብ ጥቃትና ጉዳት የሚያደርስባት የተለያየ ህብረት የሚያደርጉባት ተባብረው የሚመጡባት የሚያድሙባት ከተማ ትሆናለች። በትንቢት መጽሐፍት ለምሳሌ ባለፈው እንደጠቀስነው በሕዝቅኤል 38 በዘካርያስ 14 ላይ እንደተጠቀሰው በመጨረሻው ዘመን አሕዛብ ኢየሩሳሌምን ለመውጋት እንደሚነሱ መጽሐፍ ቅዱስ ይነግረናል። ስለዚህ በዚህ በሕዝቅኤል 38 እና በዘካርያስ 14 መሰረት ኢትዮጵያ ወይም ኩሽ መጠቀሷ እኛ ለህዝባችን ለሀገራችን እንድንጸልይ በንቃት እንድንማልድ የሚያሳስብ ትልቅ ጥሪ እንጂ መርዶ ነገራ ወይም ለማስደንገጥ የሚነገር እንዳልሆነ እንድትረዱልኝ ይፈልጋሉ። ስለዚህ ለማጠቃለል ያህል አሁን የተናገርኩት ኢየሩሳሌም በታሪክ ብቻ የምትታወስ ከተማ ሳትሆን አሁንም በህይወት ያለች ከተማ ናት። ወገኖች እስካሁን ድረስ ሰው ኤግዚስት ያደርግባታል። ከፍጥረት ጀምሮ ብዙ ዘመን የኖረች ምድር ናት። የእግዚአብሔር አይኖች 24 ሰዓት የማይለዩት ከተማ እንደሆነች ስለ ኢየሩሳሌም ይናገራል።
በተለይ ለእኛ ለአማኞች በከተማዋ ላይ ከሚመጣው መለኮታዊ ፍርድና ከአሕዛብ ሴራ እንድትጠበቅ ልንማልድ፣ ስለ ኢየሩሳሌም ሰላም ጸልዩ ብሎ ጌታችን ነግሮናል። ልንማልድ ያስፈልገናል እና ወደ ኢየሩሳሌም ታሪክ ልሄድላችሁ እና የኢየሩሳሌም ታሪክ ከ5000 ዓመታት በላይ ወደ ኋላ የሚጓዝ ነው። በጦርነት በሃይማኖታዊ ክስተቶች በመለኮታዊ ተስፋዎች በጣም ያሸበረቀና የተሞላ ታሪክ ያላት አገር ናት። ከተማዋ በዓለም ላይ ካሉ ጥንታዊ ከተሞች አንዷ ናት። ለሶስቱ ትልልቅ የአብርሃሚክ ሪሊጅንስ የምንላቸው ወይም ደግሞ አብርሃምን ያማከሉ ሃይማኖቶች ለአይሁዶች፣ ለክርስትና፣ ለእስልምና ለሶስቱ ሃይማኖቶች የተቀደሰች ማዕከል ናት። ስለዚህ ስለ ኢየሩሳሌም ስንነጋገር እንግዲህ በተለያየ ዘመናት ተከፋፍለን እንመልከታት። ቶሎ ቶሎ ብዬ ለመናገር ሞክራለሁ ብዙ ኢንፎርሜሽን እንድሰጣችሁ። የመጀመሪያው ነገር እንድታውልኝ የምፈልገው የጥንት ዘመን በተለይ የንጉሥ ዳዊትን ዘመን ከክርስቶስ ልደት ዘመን በፊት ከ3000 ጀምሮ እስከ 586 ወደኋላ እየቆጠራችሁ ስትመጡ ማለት ነው ኢያቡስ ከሚለው ስም ጋር የተያዘ ታሪክ ነበራት። ወይም ቀድሞ የኢያቡሳውያን ከተማ ነበረች። የኢያቡሳውያን ከተማ ነበረች። ዳዊት ኢያቡሳውያንን አስወጣና ኢየሩሳሌምን አምባውን ጽዮንን ማረከ። በዛ ድንኳኑን አረገ። ዋና ከተማ አደረጋት ዳዊት እና ዳዊት ያንን ብቻ ሳይሆን ተጨማሪ የዳዊት ከተማ ብሎ ስሟን አወጣላት እና የዳዊት ከተማ በ1000 ዓመተ ዓለም አካባቢ ንጉሥ ዳዊት ከተማይቷን ያዘ። ከዛ በኋላ ዩናይትድ ጋቨርንመንት ወይ ዩናይትድ ኪንግደም አድርጎ አገሩን ሁሉ ታቦቱን በዛ አስገብቶ የተቀደሰ ምድር አድርጎ ይህንን ይገዛታል ማለት ነው። እሺ ይህንን ካልኳችሁ ሌላ በኢየሩሳሌም ውስጥ ካሉት አንዱ ነገር የዓለምን ኢንትረስት ከሚስበው ነገሮች አንዱ የንጉሥ ዳዊት ዘመን ላይ ብቻ ሳይሆን በሰለሞን ዘመን ቤተ መቅደስ ተሰርቷል። ሁላችንም ቤተ መቅደሱን ታስታውሳላችሁ። ሰለሞን ዳዊት እንዴት መቅደሱን አትሰራም ተብሎ ልጄ ሰለሞን ሆይ ሰው ሁን ብሎ አባትየው ሀብቱን በሙሉ አሳልፎ ሰጥቶት መቅደሱ እንዴት እንደሰራ የእግዚአብሔር ደመና እንዴት እንደመጣበት ሰዎች ሊቆሙበት እስከማይችሉ ድረስ የእግዚአብሔር ክብር የነበረበት ቦታ እንደነበረ ስለዚህ መቅደስ ተምረናል። እና ይሄ የተሰራው በሞሪያ ተራራ ላይ ነበረ። ያ አብርሃም ልጁን ሊሰዋበት የነበረበት ቦታ ላይ ይሄ ቤተ መቅደስ ተሰራ ማለት ነው። ስለዚህ የሰለሞን ቤተ መቅደስ ምን ሆነ ማለት ነው? የሃይማኖት ማዕከል አደረገው። ኢየሩሳሌም የፖለቲካ ማዕከል ብቻ ሳትሆን ጥንትም የሃይማኖትም ማዕከል ሆና ነበረ ማለት ወይ ሆናለች ማለት ነው። ይህንን ካልኳችሁ እንግዲህ ሌላ ይሄ ታሪኳ በምንድን ነው ኢንተራፕትድ የሆነው? የባቢሎን ምርኮ መጣ። በተለይ ከሶስት ወደ ቀናቱ እየሄዱ ሲምዱ ካላንደሩን ሄዳችሁ ስትመለከቱ የባቢሎን ምርኮ ሲሆን ወደ 586 ዓመተ ዓለም አካባቢ ነው። የባቢሎን ንጉሥ ናቡከደነጾር ከተማይቱን መጥቶ ደመሰሳል። ቤተ መቅደሱ ተቃጠለ። የከበረው የመቅደሱ ዕቃ ሁሉ ተወሰደ እና አይሁድን ለ70 ዓመታት ወደ ባቢሎን አፈለሳቸው። በኤርሚያስ ትንቢት ተነገረ። 70 ዓመት በተፈጸመ ጊዜ እንደገና አስባችኋለሁ፣ ጎበኛችኋለሁ ብሎ እግዚአብሔር ለሕዝቡ ተስፋ ሰጠ። እንደተናገረው ልክ ዘመኑ ሲደርስ ዳንኤል ጾም ጸሎት ይዞ ባለበት ሰዓት ላይ የኤርሚያስ ዘመን እንደደረሰ አስተዋለ። ኤርሚያስ የተናገረው ዘመኑን ሲያሰላ 70 ዓመት ተፈጽሟል ለካ እና እዛን ጊዜ ሲጾምና ሲጸልይ እግዚአብሔር መልአኩ ገብርኤልን እንደላከም ሚካኤል የፋርስ ንጉሥ እንደተዋጋለት እሱ መጥቶ ገና መጸለይ ስትጀምር እግዚአብሔር ስለ ከተማይቱ የማለድከውን ሰምቷል ብሎ እንደነገረው ከዛ በኋላ ተከታታይ ትንቢቶች ሲመጡ ትመለከታላችሁ። ኢየሩሳሌም በነ ዕዝራ፣ በነ ነህምያ፣ በነ መርዶኪዮስ፣ በነ አስቴር በተሃድሶ መስመሩ ስትገባ ትመለከታላችሁ። ስለዚህ ሁለተኛው ሌላው ቤተ መቅደስ እና በሮማውያን ዘመን የነበረው ነው። ይሄ የሰለሞን ቤተ መቅደስ ነው። ይሄ ዳግም ግንባታ ወይንም ደግሞ ፋርሶች ባቢሎንን ካሸነፉ በኋላ ንጉሥ ቂሮስ አሁን ኢራን የምንለው ቦታ ላይ ያለ የኤላም ንጉሥ ወይንም ደግሞ የፋርስ ንጉሥ ባቢሎንን ካሸነፈ በኋላ ቂሮስ አይሁድ እንዲመለሱ ፈቅዳለሁ ብሎ እነ ዕዝራ ሲመለሱ እነ ዘሩባቤል ይቅርታ እነ ዘሩባቤል ሲመለሱ እንመለከታለን።
ስለዚህ ሁለተኛው ቤተ መቅደስ ተገነባ። ያለቅሱ ነበረ ኋለኛው ቤተ መቅደስ ሲሰራ፣ ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል ብሎ እግዚአብሔር እስኪያጽናናቸው ድረስ በሐጌ የተነገረው ትንቢት በዚህ ዘመን ነበር። ስለዚህ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤትንም ስሩ፣ እኔ በዚህ ደስ ይለኛል ይላል እግዚአብሔር የሚል ትንቢት በሐጌ 1 ላይ ትሰማላችሁ፣ ምዕራፍ 2 ላይ ትሰማላችሁ። ይቅርታ በጣም ስለዚህ ሁለተኛው ቤተ መቅደስ ተሰራ። ከዛ በኋላ ይሄው መቅደስ በሮማውያን ዘመን እንደገና ሲታደስ ትመለከታላችሁ። ይቅርታ የሄሮድስ ዘመን ልክ ንጉሥ ሄሮድስ ቤተ መቅደሱን በጣም በታላቅ ግርማን ያሳደሰው፣ ጌታ ኢየሱስ ክርስቶስ ግን መጥቶ የነጋዴዎች ዋሻ የወንበዴዎች ዋሻ አደረጋችሁት ብሎ አላከበረውም። ምክንያቱም የንግድ ቤት ይመስል ነበረ። በጣም የተወለወለ ያማረ ነው፣ ግን ሽያጭ በሽያጭ ገንዘብ ለዋጮች፣ እርግብ ሻጮች። ምክንያቱም ድሮ ሰዎች ይዘው ይመጣሉ መስዋዕታቸውን በመቅደስ ውስጥ ያቀርባሉ። አሁን ግን በግ እየነዱ ከናዝሬት ድረስ ከሚመጡ በግ እዛው ኢየሩሳሌም ይገዙና እዛው ለመስዋዕት ያቀርባሉ። እና የመቅደስ ገንዘብ የተለየ ከረንሲ ስለሆነ በመቅደስ ገንዘብ እየለወጡ ገንዘባቸውን ይለዋወጡ ነበር፣ ገንዘብ ማለት ነው። ከዚህ የተነሳ ነው ጌታ ኢየሱስ ክርስቶስ የለዋጮችን ገበታ ደፋ ይላል። የገንዘብ ለዋጮች ወይም ከረንሲ ኤክስቼንጅ ማለት ነው። ስለዚህ የሁለተኛው ቤተ መቅደስ ታሪክ ይሄ ነው። ሄሮድስ ያሳደሰው ሁለተኛውን ቤተ መቅደስ ነው። እና አሁን ደግሞ የምንመለከተው ምንድን ነው? የሁለተኛው ቤተ መቅደስን ስንመለከት የ70 ዓመት ውድመት ውስጥ ነበረ። አይሁድ በሮማውያን ላይ ባደረጉት አመፅ ምክንያት በ70 ኤዲ ይቅርታ የ70 ዓመተ ምህረት ማለት ነው። በ70 ዓመተ ምህረት ላይ ባርኮቫ የሚባል አንድ አይሁዳዊ ዜለት ወይም ቀናተኛ ወይም በቀናተኞች የሚባል ሰምታ አይታቸዋል። እና ቀናተኞቹ አንዱ የነበረው ባርኮቫ አመፅ አድርጎ በኢየሩሳሌም ታላቅ አመፅ ተደርጎ ሮማውያንን ገልብጠው ለማባረር በፈለጉበት በዛ ሰዓት ላይ የታይተስ ሰራዊት ወይም ደግሞ ስሙ በአእምሮዬ ላይ ስለጠፋኝ ነው። የታይተስ ሰራዊት ከሶሪያ መጥቶ ኢየሩሳሌምን ድንጋይ በድንጋይ ላይ እስኪሆን ድረስ አፈራረሳት። ልክ ጌታ ኢየሱስ ክርስቶስ እንደተናገረው ትንቢቱ ተፈጸመ። ተመልከት ጌታ ሆይ እንደው ተመልከት መቅደሱ እንዴት እንደሚያምር ሲሉት ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ትንቢት ነው የተናገረው። ልክ በ70 ኤዲ ላይ በ70 ዓመተ ምህረት ላይ ኢየሩሳሌም ፈራርሳ ነበር በሮማውያን ማለት ነው። እና ይሄንን ካልኳችሁ እንግዲህ በሌላ ዘመን ላይ እንሄድ፣ ፋስት ፎርዋርድ እናድርግና በቤዛንታይን በሚባል ዘመን ላይ ኢየሩሳሌም ሌላ ታሪክ ውስጥ ትገባለች። እስልምናዎች በዛ ነበሩ። እስላሞች መጥተው ነበረ። እነዚህ እስላሞች የአገሪቱ ኔቲቮች አይደሉም። በአካባቢው ላይ የነበሩ ኖማድስ ወይም ዘላኖች ነበሩ። እና እነዚህ ዘላኖች መጥተው ባዶ አገር ነው፣ የተተወ ከተማ ነው፣ መጥተው ተቀመጡበት። እና ይሄ የምትመለከቱት ኮንስታንቲን ነው። ኮንስታንቲን ወደ ጌታ ከመጣ በኋላ ንስሐ ወይም ወደ ጌታ ከመጣ በኋላ በዛ ቋንቋ ልጠቀም ክርስቲያን ሆነ ከተባለ በኋላ በቤዛንታይን ይህንን ብዙ ክሩሴደሮች ወደ ይመጡ ነበረ። እና ኢየሩሳሌም ብዙ የክርስቲያን ምንድን ነው የሚባሉት እነዚህ ሀጂ እንደሚደረገው አይነት የሄዱ ሰዎች ይሰግዱ ነበረ፣ ቅድስቲቱ ከተማ እየተባለ ማለት ነው። እና እንደውም በዛ ዘመን ላይ ማናት እናቱ ትመስለኛለች ቅድስት እሌኒ የጌታ መቃብር ያለበትን ቦታ አግኝታ የቅዱሳን መቃብር የቅዱስ መቃብር ቤተ ክርስቲያን ቸርች ኦፍ ዘ ሆሊ ሰፕልከር ሄጄ አይቼዋለሁ። ያን ቦታ በጣም በሚገርም ሁኔታ የተሰራ ቤተ መቅደስ ነው። በጣም ትልቅ ቤተ መቅደስ ጌታ እዚህ ቦታ ነው ተቀብሮ የነበረውና የተነሳበት በተባለበት ቤተ ክርስቲያን አሰራች። ቅድስት እሌኒ ማለት ነው። እነሱ ቅድስት ስላለዋት ነው። የኮንስታንቲን እናት ማለት ነው። እና የቤዛንታይን እና በዛ ዘመንም ስቲል ሰዎች አሉ፣ ግን አይሁዶች ዶሚኔትድ ሆነው ነበር። መቅደሱን ላሳያችሁ። ይህንን ይመስላል በመቃብሩ ላይ የተሰራው። ትክክለኛው ቦታ ይሄኛው ነው ብዬ አላምንም። ሌላ ቦታ አለ እና ያንን እንመለከተዋለን። እሺ፣ ሌላው ኢየሩሳሌም በእስላሞች ደግሞ የተገዛችበት ዘመን አለ። አሁን ዘመናዊ ኮንፍሊክት ውስጥ ልወስዳችሁ ነው። ስዕሉን ላመጣላችሁ ብዬ ነው።
በእስላሞች ወይም በተለያየ አይነት የሙስሊም ወረራዎች ተደርጎባት የተያዘችበት ጊዜ ነበረ። ከነዚህም ውስጥ አንዱ ኸሊፋ ዑመር የሚባል የእስልምና መሪ እሱ እንደያዛት ይታወቃል። እና ይህንን ግንቡን እንደውም ሰራ የሚባለው እሱ ነው። እሱም ብቻ አይደለም፣ የአልአቅሳ ሞስክ የተባለውን ይሄ ጉልላቱ ይሄ የአላስካ ሞስክ ከላይ የምትመለከቱት የወርቅ ዶም ኦፍ ዘ ሮክ የሚባለው ይህንንም የሰራው በዛ ዘመን ነው ይባላል። ከዛ በኋላ በ1099 አካባቢ እስከ 1917 ዓመተ ምህረት ድረስ የኦቶማን ቱርክ ግዛት ነበረ። ከዛ በፊት ደግሞ እነዚህ ክሩሴደርስ የሚባሉ ሰዎች ነበሩ። ክሩሴደሮች ማለት ለእግዚአብሔር ቀንተናል ብለው ከአውሮፓ ከስፔን ከተለያየ ቦታ ከአውሮፓ ሀገሮች ላይ ተሰባስበው እየሄዱ በኢየሩሳሌም ያሉትን የሚገሉበት ጊዜ የመስቀል ጦርነት ይባላል። ክሩሴደርስ ማለት በዛ ነው። አሁን ክሩሴድ ማለት ፖዚቲቭ ወይንም ደግሞ አዎንታዊ ቃል አይደለም። ብዙ ሰዎች የተጨፈጨፉበት ነው። ቤተ ክርስቲያን እስከ 400 እስከ 500 ዓመተ ምህረት ድረስ በማንም ላይ ሰይፍ አንስታ አታውቅም። ኮንስታንቲን ወደ ዙፋን ከመጣ በኋላ ቸርችና ስቴት መቀላቀል ሲጀመር ግን ቤተ ክርስቲያን ሰይፍ ማንሳት ጀመረች ማለት ነው። እና ትክክለኛ መልኳን እየቀየረች መጣች። ድሮ በደህንነት በመከራ የጠራች ቤተ ክርስቲያን ከኮንስታንቲን በኋላ ግን ቤተ ክርስቲያን እየተበላሸች መጣች። እስከ 16ኛው ክፍለ ዘመን ማርቲን ሉተር እስከሚመጣበት ዘመን ድረስ ደህንነት እስከ መሸጥ የደረሰበት ዘመን ነበር። እሱን ስለ ቸርች ሂስትሪ ሌላ ጊዜ እንነጋገራለን። ዛሬ ግን ስንነጋገር የኦቶማን ኤምፓየር ማለት ቱርኮች ማለት ነው እስራኤልን ያስተዳድሩ ነበር፣ ወይም ደግሞ ኢየሩሳሌምን በተለይ ይዘው ያስተዳድሩ ነበር። እና በዛን ጊዜ ቱርኮች የመስፋፋት አጀንዳ ስላላቸው በኋላ ሌላ ተቀናቃኝ ይመጣባቸዋል። ወደ ጀመርኩት ልመለስና የመስቀል ጠረኞች አውሮፓ ክርስቲያኖች ናቸው እና ከተማዋን ከሙስሊሞች እጅ እንደ ጥቂት ጊዜ ነጥቀው የግዛታቸው ማዕከል ሊያደርጓት ፈልገው ስለነበረ በዛ ጊዜ ይሄ ማን ነው የሚባለው ሳላዲን የሚባል የቱርክ መሪ ነበረ እና እሱ አሸነፋቸው። እና በመሸነፋቸው ምክንያት ቱርኮች ያንን አካባቢ ይቆጣጠሩታል። ከዛ በኋላ እኛም ሀገር እንትኖች ነበሩ። በተለይ ኢየሩሳሌምን ለማስለቀቅ አንዳንድ የሚባል ተረቶች ነበሩ። ታጠቅ ብሎ ፈረስ፣ ካሳ ብሎ ስም፣ አርባር ይሸበራል ኢየሩሳሌም ተብሎ ይባል ነበር። ምክንያቱም አርባር በሙስሊሞች የሚሰግዱበት ስለሆነ አፄ ቴዎድሮስ ይፎክሩ ነበረ ይባላል። ጌታዬን የሰቀሉትን እሰቅላቸዋለሁ፣ ኢየሩሳሌምን ሄጄ አስለቅቃለሁ የሚል ፉከራ ነበራቸው ይባላል። ግጥሙን ልበልላችሁ እንደገና። ታጠቅ ብሎ ፈረስ፣ ካሳ ብሎ ስም፣ አርባር ይሸበራል ኢየሩሳሌም ይባል ነበረ። እንግዲህ ይህ በእኛም ሀገር ትንሽ ያው ጥንታዊ ሀገር ስለሆንን የምንካፈለው ነገር አለ እና የመስቀል ጦርነት በጣም ብዙ ካበላሹ ነገሮች አንዱ እሱ ነው። በተለይ ለወንጌል ስርጭት እንቅፋት ከሆነብን ነገር አንዱ እስካሁን ድረስ የአረቦችንም የአይሁዶችንም ልብ ያበላሸ ነገር ለክርስትና ሕሊናቸው እንዲጠለሽ ካደረገ ነገር አንዱ የመስቀል ጦርነት ነው። በቀሳውስት እየተባረኩ ነበር የሚመጡት። ከእስር ቤት በቃ ኃጢአታችሁ ይሰረያልና ሄዳችሁ ለቅድስቲቱ ከተማ ተጋደሉ እየተባሉ ይጋደሉ ነበር። መጥተው ሕፃናት ሁሉ በቱርክ ተራሮች ላይ አልቀዋል፣ በረሃብ ሞተዋል። በቃ ኃጢአታችሁ ይሰረያል እየተባሉ ማለት ነው። ስለዚህ የመስቀል ጦርነት ብዙ ዳሜጅ አድርጓል በክርስትና ታሪክ ላይ። ከጠቀመው ይልቅ ያበላሸው በስቷል እና ራሱን የቻለ የቸርች ሂስትሪን ማጥናት በጣም ያስፈልገናል። ይህንን ካልኳችሁ እንግዲህ የኦቶማን ግዛት የነበረው ከ1517 ጀምሮ እስከ 400 ዓመታት ያህል ቱርኮች ከተማዋን አስተዳድረዋል። በዚህ መካከል አስቡት 400 ዓመት ቱርኮች አስተዳድረዋል። ሴም ታይም ግሪክንም ሀገር ይገዙ የነበሩ ቱርኮች ነበሩ። ስለዚህ ዛሬ የምናየው ይሄ ኦልድ ሲቲ የሚባለው ኢየሩሳሌም ውስጥ ያሉት ትልቅ ግንቦች ያሳነጸው ሱልጣን ሱሌይማን ደ ማግኒፊሰንት ተብሎ ይጠራል። በሱ ዘመን ነው አንዱ ግንብ እነዚህ ግንቦች የተሰሩት። አንዳንዶቹ በኦልድ ሲቲ ያሉት ግንቦች ማለት ነው። ኢየሩሳሌምን ያዩ ሰዎች ያውቁታል። ወደ ዘመናዊ ታሪክ ልምጣ። ዛሬ የምፈልገው እሱ ነው።
ወደ ዘመናዊ ታሪክ ላይ ስንመጣ ከ1917 ጀምሮ እስካሁን እስካለንበት ጊዜ ድረስ ያለው ታሪክ ላይ ልምጣ። ይሄ የብሪታንያ ሞግዚትነት ከአንደኛው ዓለም ጦርነት በኋላ ብሪታንያ ምንድነው የሚባሉት ከነዚህ ሊግ ኦፍ ኔሽንስ ከሚባል ዩናይትድ ኔሽንስ ስሙ ከመቀየሩ በፊት በ1920 ሊግ ኦፍ ኔሽን ይባል ነበረ። ስለዚህ ብሪታንያ ከተማዋን ትረከባለች ከቱርክ ላይ ለራሳቸው ፈልገው ነው እንጂ ለህዝቡ አስበው አይደለም። ከዛ በኋላ ብሪቲሾች ያደረጉት ምንድነው በ1948 ላይ እስራኤል ነፃነቷን አወጀች። እንዴት አይሁዶች እንደተሰባሰቡ ራሱን የቻለ በጣም አስገራሚ የሆነ ታሪክ አለው። እግዚአብሔር እንዴት እንደሰበሰበ በተለይ ናዚ ከጨፈጨፋቸው በኋላ 6 ሚሊዮን አይሁዶች ካለቁ በኋላ አገር ለራሳቸው ይፈልጉ ነበር። ነውም በተገናኙ ቁጥር በእምነት በተበተኑበት ሀገር ሁሉ ኔክስት ይር ኢን ጀሩሳሌም በቃኛ ሲዩ ሌተር እንደምንባባለው ወይንም በኋላ እንገናኝ እንደምንባባለው እነሱ የሚባባሉት ኔክስት ይር ኢን ጀሩሳሌም ይባባሉ ነበር። እውነትም እንደተናገሩት እግዚአብሔር አረገላቸው እና 1948 ላይ በ1948 እስራኤል ነፃነቷን ስታውጅ ከተማዋ ለሁለት ተከፈለች። ምዕራቡ ክፍል በእስራኤል ምስራቁ ደግሞ ኦልድ ሲቲ የሚባለው ደግሞ በዮርዳኖስ ቁጥጥር ስር ዋለ። እንግዲህ በ1967 አሁን የመጀመሪያው 1948 ያደረገው ኢየሩሳሌም ሁለት ቦታ ነበረች። ገና ጦርነት የመጀመሪያው ጦርነት ነው። ገና እስራኤል እንጭጭ ናት። ገና መመስረቷ ነው። ወዲያው ነበር ሊያጠፏት የተነሱባት። ነገር ግን በ1967 ላይ የስድስቱ ቀን ጦርነት የሚባል አለ። ልክ በምስራቅ ኢየሩሳሌምን በቃ ኃይለኛ ጦርነት ተደረገ እና ይሄንን የምስራቅ ኢየሩሳሌምን ያዘችና ከዋናው ኢየሩሳሌም ጋራ እስራኤል ቀላቀለችው ማለት ነው። እና የዛሬው ይሄ የኦልድ ሲቲ የሚባለው በአራት ዋና ዋና መንደሮች የተከፈለ ነው። የመጀመሪያው የአይሁድ መንደር ነው። ይሄ ጁዊሽ ኳርተር የምንለው ይሄ የዌይሊንግ ዎል ወይም የዋይታ ግንብ ያለበት ይሄ አይሁዶች እንዲህ ብለው የሚጸልዩበት እሱ የአይሁድ ኳርተር ይባላል። እና ምናልባት ስዕሉን ላሳያችሁ። ይሄ የአይሁድ ኳርተር ነው። እሺ እና ይሄንን ካደረጉ በኋላ ይሄ ጁዊሽ ኳርተር ነው። ሌላው ግን የክርስቲያኖች ኳርተር አለ ወይም ደግሞ የክርስቲያኖች መንደር ብዬ ልበለው በአማርኛ የክርስቲያኖች መንደር አለ እና በዚህ ውስጥ የምታገኙት ቤተ ክርስቲያኖችን ታገኛላችሁ። የቅዱሳን መቃብርን ምናምን የምታገኙበት ቦታ ነው። ስለዚህ እነሱ ያደረጉት ምንድነው በአራት ቦታ ነው የከፈሉት። ይሄኛው ሁለተኛው ደግሞ የክርስቲያን መንደር ነው። ምናልባት እሱንም በስዕል ባሳያችሁ ቸርቾቹ የምታገኙት እዛ ነው። የጻድቃን መንደር የጻድቃንን መቃብር ምናምን የምታገኙት በዛ ነው። ሌላው ሶስተኛው ደግሞ ከአራቱ ክፍሎች ሶስተኛው የሙስሊም መንደር አለ። ሙስሊም ኳርተር የሚባል ይሄ በጣም ትልቁ መንደር ሲሆን የአላቅሳ መስጊድ የሚገኘው በዚህኛው ኳርተር ውስጥ ነው ማለት ነው። ስለዚህ ኢየሩሳሌም ይኸውና አላስቃ መስጊዱን ላሳያችሁ ወይም የእስላሞችን ኳርተር ላሳያችሁ። ኦኬ እዚህ መንደር ጋር ነው እንደዚህ ይሄ የስልክ ከቨር መሸፈኛ ልገዛ ሄድኩና ሱቃቸው ላይ እና ከገዛት በኋላ ከየት ነው የመጣው አለኝ እና ነገርኩት። ከዛ በኋላ ዌልካም ቱ ፓለስታይን አለኝ። ፖለቲካ መሆኑ ነው እና ስቄ ዞር አልኩኝ። ከኔ ጋር የነበረው ሰው ግን አይሁዳዊ ስለነበረ የሚሰጠው መልስ ሰጠው እና ምን ልላችሁ ነው ስቲል ከተማይቱ ጉዳይ የፖለቲካም ጉዳይ እንደሆነ ታያላችሁ። ሌላው አራተኛው መንደር የአርሜኒያን መንደር የሚባል አለ ወይም አርሜኒያን ኳርተር የሚባል አለ። እነዚህ የጥንት አርሜኒያውያን ወይም የአርመን ሰዎች በዛ ክርስቲያኖች ናቸው ብዙዎቹ በዛ መንደር ይኖሩ ነበር። ምናልባት አንዳንድ የታወቁ ሰባኪዎችም ከዚህ ሀገር የወጡበት ቦታ አለ እና የእነሱን ሰፈር ላሳያችሁ። ይሄ የአርሜኒያን ኳርተር ይባላል። የአርሜኒያን ኳርተር ይባላል እና በዚህ ደግሞ የምታዩት ነገር ብዙ የክርስቲያኖችን ነገር ጎልቶ ትመለከታላችሁ። እና ትልቁ ጥያቄ ዛሬ አጠር አድርገን እንድንነጋገር የፈለኩት ታዲያ ለምንድን ነው የሚጋጩት? እስራኤልና ፍልስጤም ለምንድን ነው የሚጋጩት? ዓለም የታወከበት በዓለም ላይ እንደዚህ አይነት ኬዝ የለም። በቃ ለዓለም የከበደ ጉዳይ ቢኖር የፍልስጤምና የእስራኤል ጉዳይ ነው። ለዓመታት ሊፈቱት ያልቻሉ ለዓመታት ሊመለስ ያልቻለ ጥያቄ ነው።
ይህንን በመጽሐፍ ቅዱስ አንጻር ወይንም ደግሞ በእግዚአብሔር ቃል ትክክለኛውን ነገር ለማየት እንሞክራለን እና እንግዲህ ከእግዚአብሔር ቃል አንዱ ስንመረምር የምንረዳው የእስራኤልና የፍልስጤም ግጭት በዓለማችን ላይ ካሉ በጣም ውስብስብ እንዲህ በቀላሉ እንዲህ ቢያደርጉ ብላችሁ በሁለት ሀሳብ በሁለት ስብሰባ ብትጨርሱት ነገር አይደለም። በጣም ውስብስብ የሆነ ረጅም ዕድሜ ካላቸው ፖለቲካዊና ሃይማኖታዊ ውዝግቦች አንዱ ነው። በጣም ኮምፕሊኬትድ የሆነ በጣም ረጅም ጊዜ የፈጀ ሃይማኖታዊም ነው እንደገናም ደግሞ ፖለቲካዊም ነው። ስለዚህ በተለያየ ክፍል ልናየው ይገባል ችግራቸውን። የሃይማኖት ችግር ብቻ አይደለም፣ የፖለቲካም ችግር ብቻ አይደለም። ስለዚህ በውስጡ ብዙ ነገር አለ ማለት ነው። ኦኬ ይህንን ካልኩኝ ሌላው ግጭቱ በተለይ በእስራኤልና በፍልስጤም መካከል ያለው ግጭቱ በዋናነት በአንድ መሬት ላይ ያሉ ሁለት ብሔራዊ ማንነቶች አሉ። ሰዎች በደም በአንድ መሬት ላይ ያሉ ሁለት ብሔራዊ ማንነቶች አሉ። ሁለት አገሮች በአንድ መሬት ላይ ሲኖሩ ማለት ነው። ይሄ እንደዛ ተደርጎ ሊወሰድ ይችላል። ፍልሚያው ይሄ ነው። የኔ ሀገር ነው ያንተ ሀገር አይደለም፣ እኔ ቀድሜ መጥቻለሁ አንተ አልነበርክም፣ ውጣልኝ፣ እኔ ነኝ እዚህ ያለሁት፣ እናንተ እናጠፋችኋለን፣ እኛ እናጠፋችኋለን። ይሄ ነው እሰጥ አገባው የምትመለከቱት ይሄ ነው። ወደ ኋላ ሄደን ታሪኩን ስንመለከት አንዳንድ ቃላቶች ሰምታችሁ ታውቃላችሁ። ምናልባት አሁንም ሰዎች ይጠቀሙበታል። ዛይኒዝም የሚባል ጽዮናዊነት የሚል ቃል። ይሄ የጽዮን ንቅናቄ የጽዮናዊነት ንቅናቄ በ19ኛው ክፍለ ዘመን መጨረሻ በአውሮፓ ይኖሩ የነበሩ አይሁዶች ከደረሰባቸው መከራ ከደረሰባቸው ስቃይና እንግልት ለማምለጥ ወደ ቀደመው የአባቶቻቸው ምድር ለመመለስና መንግስትን ለመመስረት ያደረጉት ህብረት እሱ ነው ጽዮናዊነት የሚሉት ወይንም ደግሞ ጽዮንን ናፋቂዎች ዛይኒዝም ተብሎ የሚጠራው ይሄ ነው። ስለዚህ ጽዮናዊነት ብቻ አይደለም በዛ ጊዜ የተነሳው። በተለይ ከ1880 በኋላ እስከ 1917 ድረስ የጽዮን ንቅናቄ ብቻ ወይንም ደግሞ ጽዮናዊነት ብቻ ሳይሆን ንቅናቄው የአረብ ብሔርተኝነትም ተነስቶ ነበር። አንድ የአረብ ዝርያ ብቻ አይደለም ያለው፣ ብዙ አይነት የአረብ ዝርያዎች አሉ። በኋላ ነግራቸዋለሁ። የጽዮን ንቅናቄ አንዱ የሚያሳየው ምንድነው? በ19ኛው ክፍለ ዘመን መጨረሻ እንግዲህ እነዚህ ወደ ቀደመው አገራቸው ሊመለሱ የፈለጉ አይሁዶች እነሱ የተጠናከሩበት ወይም የተሰባሰቡበት ማህበራቸው ነው። በተለይ በ1882 ላይ በዕብራይስጥ ይመስለኛል ቃሉ ሆቬቬ ዛየን የጽዮን አፍቃሪዎች የሚል ቡድን ነበረ እና በምስራቅ አውሮፓ ተሰባሰቡ እና ይሄ የሩሲያን አመፅ የነበረበት ዘመን ነበረ። ትልቅ ሩሲያ ሬቮሉሽን የተነሳበት ጊዜ ነበረ እና በዛ ጊዜ ወደ ኦቶማን ኤምፓየር ቀድሞ ስለነበረ ፍልስጤምን በዛ ስር ስለነበረ የአይሁድ ስደተኞች ማዕበል መምጣት ጀመረ ወደ ሚድል ኢስት ማለት ነው ከ1882 ጀምሮ። ስለዚህ አይሁዶች ቀስ በቀስ ወደ ሀገራቸው እየመጡ መኖር ጀመሩ። ቀስ እያሉ በጣም ብዙ አይደሉም። የሆነች ትምህርት ቤት ተከራዩ ወይንም ገዙ፣ የሆነ እርሻ ቀስ እያሉ ሲጠራሩ እንደዛ ነው የበዙት ወደ ሀገራቸው መመለስ የጀመሩት። በ1890 ላይ ለመጀመሪያ ጊዜ ጽዮናዊነት የሚለው ቃል በዛ ጊዜ ራስን ነፃ ማውጣት በተሰኘው አንድ መጽሐፋቸው ላይ ለመጀመሪያ ጊዜ የተጠቀሙት በ1890 ላይ ነው። ታሪኩ እንግዲህ ምንድን ነው? በ1896 ላይ ቴዎዶር ሄርዘል የሚባል ደርጁዲንስት ነው እንደዚህ እንትኑ ቀጥታ ትርጉሙን ፕሮናውንስ ማድረግ አልችልም፣ ጀርመንኛ ይመስለኛል። የአይሁድ መንግስት ነው በአጠቃላይ ዋና በራሪ ወረቀት አሳተመና የአይሁድ መንግስት የሚል ለአውሮፓ በቃ ላሉ የአይሁድ መንግስት መመስረት ንቅናቄ ማድረግ ጀመረ፣ ማስተላለፍ ጀመረ በዛ በህትመቱ ማለት ነው። እና በ1897 ይሄ መስራቻቸው ሄርዘል የሚባለው ሰው የመጀመሪያውን የጽዮናዊነት ኮንግረስ ሰበሰበ ማለት ነው። ስለዚህ የዓለም የጽዮናውያን ድርጅት ተቋቋመ። ሄርዘል የመጀመሪያው ፕሬዚዳንት ሆኖ ተመረጠ ማለት ነው። አንድ ሰው ነው የተነሳው። ስለዚህ ሁሌ መሪዎች ሲነሱ ልክ እንደ ሙሴ
የዛን ጊዜ እግዚአብሔር እነዛን መሪዎች እንደሚጠቀም ሁሉ ይህንን ሰው ቴዎዶር ሄርዘል የሚባለው ሰው እግዚአብሔር ወደ ምድራቸው እንዲመለሱ በጽዮናዊነት ሙቭመንት ላይ እግዚአብሔር ተጠቀመበት ለማለት እንችላለን። ህዝቡ ወደ ምድራቸው እንዲመለሱ ማለት ነው። እና ይሄ አገር የሌለው ህዝብ ለ2000 ዓመት ከሮማውያን ጀምሮ የተበተነው ህዝብ አሁን መመለስ ጀመረ። እስከ እንግዲህ የምትመለከቱት ቱርኮችን ያው እንግሊዞች አባረው እንግሊዞች ተረክበዋቸዋል። ቀስ እያሉ አይሁዶች እየተመለሱ ነው። በዛ ጊዜ ቅድም እንዳልኳችሁ የአረብ ብሔርተኝነትም ተነስቶ ነበረ። ማለት ይሄ ናሽናሊዝም የአረብ ናሽናሊዝም እና በዛ ጊዜ ፍልስጤም በኦቶማን ቱርክ ግዛት ስር ነበረች። በዚያ የሚኖሩ አረቦች የራሳቸው ነፃነትን ፈለጉ። ከኦቶማን ኤምፓየር ነፃ መውጣት ፈለጉ እና ምናልባት ለትምህርት እንዲሆነን የአረቦቹ ዝርያ ብዛት እንድትመለከቱት ነው። የተለያየ ስም እንደነበራቸው እንዳሁኑ ሁሉ አረብ አልነበረም። የተለያየ ስም አላቸው። የተለያየ አይነት ዝርያ ነበራቸው ከተለያየ አቅጣጫ ማለት ነው። እዛ ላይ ማየት ትችላላችሁ። ኦኬ ይህንን ካልን እንግዲህ እንደዚህ የአረብ ብሔርተኝነት ተነስቷል። የጽዮናዊነት ንቅናቄ ተነስቷል። በዚህ መካከል ነው የብሪታንያ ሞግዚትነት የደመቀ መጣ። ከአንደኛው ዓለም ጦርነት በኋላ ብሪታንያ ወይም ኢንግላንዶች ፍልስጤምን እንድታስተዳድር በሊግ ኦፍ ኔሽን ኃላፊነት ስለተሰጣት እንግሊዝ መካከለኛው ምስራቅ በተለይ እስራኤልን ማስተዳደር ጀመረች። ከዛ በኋላ በ1917 ብሪታንያ ወይንም እንግሊዞች ያደረጉት ምንድነው? አይሁዶች በፍልስጤም ምድር ብሔራዊ መኖሪያ ናሽናል ሆም ያስፈልጋቸዋል፣ በዛ መኖር አለባቸው የሚል አዋጅ ወጣ። የአዋጁ ስም ባልፎር ዲክላሬሽን ይባላል። ይህ አዋጅ ምን አደረገ? እነዛ ናሽናሊዝም እንቅስቃሴ ላይ የነበሩትን አረቦች በቁጣ አስነሳቸው። እንዴት አይሁዶች መጥተው ይሄንን ይወስዳሉ? እኛ ነን እዚህ የነበር ነው ማለት የጀመሩት። ከቱርክ ነፃ ለመውጣት ይታገሉ የነበሩት ፍልስጤሞቹ ናቸው። በአይሁድ ፍልሰተኞች ወይም ደግሞ በአይሁድ ስደተኞች ወይም ደግሞ ፈልሰው በመጡት በአካባቢው አረቦች መካከል ግጭት መፈጠር ጀመረ። የተጻፈውን ደብዳቤ ላሳያችሁ። በጣም ታሪካዊ ደብዳቤ ነው። ይሄ ታሪካዊ ደብዳቤ እስከዛሬ በብዙ ጽሁፎች ላይ ታገኙታላችሁ። ባልፎር ይሄ ሰው ነው እና ለእሱ የተጻፈለት ደብዳቤ ነው። ለንጉሰ ነገስቱ ከንጉሰ ነገስቱ የመጣ ትእዛዝ ነው ከብሪታንያ ንጉስ። በቃ ካሁን በኋላ ለአይሁዶች ቤት ይሁናቸው፣ ፍልስጤም ትሰጣቸው ወይንም ደግሞ መካከለኛው ኢየሩሳሌም መኖሪያቸው ነው፣ እስራኤል መኖሪያቸው ነው ብሎ እንግሊዝ ፈቀደች ማለት ነው። ወደ አማርኛ ልመልሰው ሞከርኩና እንደዚህ ይላል። የውጭ ጉዳይ ሚኒስቴር መስሪያ ቤት ኖቬምበር 2 ቀን 1917 ክቡር ሎርድ ወይም ጌቶች ሮስቻይልድ የግርማዊነታቸው መንግስት ለአይሁድ የጽዮን ንቅናቄ ምኞት ያለውን አጋርነት የሚገልጸውና ለሚኒስትሮች ምክር ቤት ቀርቦ የጸደቀው የሚከተለው መግለጫ በግርማዊነታቸው መንግስት ስም ሳቀርብሎ በታላቅ ደስታ ነው። የግርማዊነታቸው መንግስት አይሁዶች በፍልስጤም ምድር ብሔራዊ መኖሪያ እንዲመሰርቱ በበጎ አይን ይመለከታል። ይህንንም ዓላማ ከግብ ለማድረስ የተቻለውን ጥረት ሁሉ ያደርጋል። ይህ ሲደረግ ግን በፍልስጤም ውስጥ ባሉ የአይሁድ ያልሆኑ ማህበረሰቦች ዘንድ ያሉ ሲቪል እና ሃይማኖታዊ መብቶች ወይም አይሁዶች በሌሎች አገራት ያላቸው መብትና ፖለቲካዊ ደረጃ የሚነካ ምንም ነገር እንዳይደረግ በግልጽ የታወቀ ነው። ይህን መግለጫ ለጽዮን ድርጅት ለዛይኒስት ፌዴሬሽን እውቅና እንዲሰጡልኝ በአክብሮት እጠይቃለሁ። ታማኙ አርተር ጄምስ ባልፎር። ይሄ የባልፎር ዴክላሬሽን የሚለው ከዚህ የወጣ ነው። ይሄ ደብዳቤ ነው ለእስራኤል መመስረት ምክንያት የሆነው። ስለዚህ የተባበሩት መንግስታት አሁን በ1947 ላይ ፍልስጤምን ለሁለት ከፍሎ ለአይሁድና ለአረቦች ለመክፈል ፈለገ። ከዚህ ችግር የተነሳ አይሁዶች ተበትነው ተመልሰው ነው፣ አረቦች ደግሞ መጥተው ነው። ወይም ደግሞ እነዚህ አሁን ያሉት አረቦች እዛው አካባቢ የነበሩ ኖማዶች እንደዚህ በተተወበት ሰዓት ላይ እናንተ ቤታችሁን ትታችሁ ለተወሰነ ዘመናት ለምሳሌ ኢትዮጵያ ቤት ቢኖረኝ ለተወሰነ ዓመት ካናዳ ኖሬ ስመለስ ቤቴ ተይዞ ባገኘው ከቤቴ ውጡልኝ፣ ህጋዊ መብት የኔ ነው፣ ሰነዱ እጄ ላይ ያለው ብዬ መጠየቅ መብት አለኝ። ልክ እንደዛ ነው የሆነው።
ስለዚህ ለአይሁድና ለአረቦች ለመከፋፈል ጦርነት ለማስቀረት ሲሉ ኢየሩሳሌምን ሁለት ቦታ መክፈል ፈለጉ። ኢየሩሳሌም ደግሞ በዓለም አቀፍ ቁጥጥር ስር ወይም ደግሞ ኢንተርናሽናል ሲቲ እንድትሆን ሀሳብ ቀረበ። በጣም የሚገርማችሁ አይሁዶች ተቀበሉት፣ አረቦች ግን አንፈልግም አሉ፣ ወይም ደግሞ ፍልስጤሞቹ አንፈልግም አሉ። ስለዚህ በ1948 ጦርነት ተነሳ። ጦርነቱን ታሪኩን ቅድም ነግሬያቸዋለሁ። እስራኤል መንግስቷን አውጀች። ወዲያውኑ 5 የአረብ አገራት ግብፅ፣ ዮርዳኖስ፣ ሶሪያ፣ ኢራቅ፣ ሌባኖን እስራኤልን ወረሩ ማለት ነው። ከ5 አገሮች ጋር ገና አዲስ አገር ጦርነት ጀመረች። ከሁሉ አቅጣጫ ተወረረች ማለት ነው። ከታች ተመልከቱ። ወደ እሷ ያልመጣ ያልተባበረባት አልነበረም። ጠቅላላ አረቦች በእሷ ላይ ተነሱባት ማለት ነው። እስካሁን ድረስ ምንድነው ኤምባርጎ ወይም ቦይኮት አድርገው የእስራኤል ዕቃ አንድ እንኳን በሀገራቸው እንዳይሸጥ የሆነው ከዚህ ጊዜ ጀምሮ ነው። ከ1948 ጀምሮ ነው። አስቡት እንግዲህ። እና ውጤቱ ምንድነው የሆነው? እስራኤል ጦርነቱን አሸነፈች። ወደ 700 ሺህ የሚጠጉ ፍልስጤማውያን ከቀያቸው ተፈናቀሉ። እና ይሄ ቀን በፍልስጤማውያን ናቅባ ብለው ይጠሩታል፣ ወይም የጥፋት ቀን ብለው እስካሁን ድረስ ያከብሩታል፣ ወይም ደግሞ ያስቡታል። የተበተንበት ቀን ነው ብለው ያስባሉ ማለት ነው። እና ይህንን ታሪክ እንድናውቅ የሚረዳን አንዳንድ ጊዜ ከምንሰማቸው ፖለቲካዎች አንጻር አላደለም ሳናውቀው ቢብሊካል የሆነውን ትሩዝ እንዳንስትም ነው። ምድሪቱ የማን ናት? እግዚአብሔር ምድሪቱን ለእስራኤል ነው ወይ የሰጠው? ጦርነቶች ተነስተዋል። በተለያየ ጊዜ የነበሩ ጦርነቶች እንደውም እስራኤልን ሲያሰፏት ትመለከታላችሁ። በ1937 በ1947 በ2000 እስራኤል እየሰፋች ቴሪቶሪያ እየሰፋ ሲመጣ ትመለከታላችሁ። በዚህ በስዕሉ ላይ እንደምትመለከቱት ማለት ነው። ኦኬ፣ ይህንን ታሪካዊ ነገርን በደንብ ተመልክተናል። እና ይሄ ጦርነት ለዛሬው ግጭት ምንድነው መሰረታዊ ምክንያት ነው? እስራኤልና ኢራን የሚያጣላቸው አንዱ ነገር የፍልስጤም ጉዳይ ነው። ለፍልስጤም ይሄ ይገባታል፣ ኢየሩሳሌም የፍልስጤም ነው የእስራኤል አይደለም የሚል ነው። ፕሬዚዳንት ትራምፕ ለምንድነው ከቴል አቪቭ ዋና ከተማውን አንስተው ወይም ኤምባሲያቸውን አንስተው ኢየሩሳሌም አምጥተው ኤምባሲያቸውን ያስቀመጡት? ምክንያቱም ኢየሩሳሌም የአይሁዶች ዋና ከተማ ናት ብለው ስላመኑበት ነው ያንን ያደረጉት። አንዳንድ የላቲን አሜሪካን ሀገሮች አድርገዋል። ሌሎች ግን ብዙ የአፍሪካ ሀገሮች አላደረጉም። ስቲል ቴል አቪቭ ነው ያሉት፣ ሪኮግናይዝ አላደረጉም። ከ1948 በፊት ወደ ነበረው መሰረት ትመለስ ወይም ክልል ትመለስ ብሎ ባራክ ኦባማም ሲናገር የነበረው ይሄንን ነው። ስለዚህ አሁን ያለውን እንቅስቃሴ ከመጽሐፍ ቅዱስ ወይም ከታሪክ አንጻር ለማየት ነው። ስለዚህ እስራኤል በ6 ቀናት ውስጥ በ6ቱ ቀን ጦርነት በተለይ እሺ፣ ምስሉ ላይ ድምፅ ብቻ ነው፣ ምስሉ አይታይም። ኦኬ። እሺ፣ እስራኤል በ6 ቀናት ውስጥ ብዙ ቦታዎችን ተቆጣጠረች። በ6 ቀን ጦርነት ምዕራቡን ይሄ ዌስት ባንክን ያዘች፣ ምስራቅ ኢየሩሳሌምን ያዘች፣ ጋዛን ያዘች፣ ሲናይ በረሃን ያዘች፣ የግብፅን ማለት ነው። ጎላን ተራራ ኖርዝ ሄዳ ከሶሪያ ጋር ያለውን እሱን ጎላን ተራራ ያዘች። ስለዚህ እስራኤል በእነዚህ ቦታዎች ላይ ሰፈራዎችን ወይም ሴትልመንቶችን መመስረት ጀመረች። ይሄ እስከ ዛሬ ድረስ ለሰላም እንቅፋት ሆኖ ትመለከቱታላችሁ። እና በተለይ በ67 የነበረውን በጦርነቱ ሰዓትና ከጦርነት በኋላ የነበረውን የእስራኤልን መስፋት ላሳያችሁ ፈልጋለሁ። ስዕሉ አይታይም እያላችሁኝ ነው። ይታያል፣ አንዳንዶቻችሁ ይታያል እያላችሁኝ ነው። ኦኬ፣ ይሄ ስዕል ከታያችሁ መልካም ነው። እና የምታዩት ይሄ ጠቃጠቀው ስዕል የምትመለከቱት እስራኤል የሚለው ጽሑፍ ላይ ተመልከቱ፣ እንዴት እንደሰፋ እስራኤልን አስፍቷት ትመለከታላችሁ። ኦኬ። እና ጦርነቶቹ እያሰፏት በጣም ጠላቶቿ በበዙበት ቁጥር እየበረታች ከሚገባው በላይ አሁን ገና ከተወለደች የ70 ዓመት አገር ናት። 70 ዓመቷ ወይም 72 ዓመቷ ባለሳሳት። እና በዚህ ዕድሜ በዚህ አጭር ጊዜ ውስጥ ብዙ አገሮች ያልደረሱበት ነገር ላይ ደርሳለች። በቴክኖሎጂ፣ በእውቀት፣ በሀብ፣ በብልጥግና በጣም ብዙ አገሮች ያልደረሱበት ቦታ ላይ ደርሳለች። አንዱ ሌላው ጦርነት የተደረገው በእስራኤል ሀገር የዮም ኪፑር ጦርነት የሚባል አለ። የስርየት ቀን በሆነበት ሰዓት ላይ አይሁዶች ሁሉ ጾም ጸሎት ላይ በነበሩበት ሰዓት ላይ ድንገት በ1973 ዓ.ም ላይ የአረብ እስራኤል ጦርነት ፈነዳና
አንድ በጣም አስገራሚ የሆነ ግጭት ነው የተደረገው። እንግዲህ እንደምታውቁት ጦርነቱ በቃ ለእስራኤል አደገኛ የሆነበት ሰዓት ነው። ምክንያቱም አሁን ከበፊቱ ለየት የሚያደርገው ነገር ሩሲያና አሜሪካ ማሊያቸውን ለብሰው ማለት እንደ ኳስ ጨዋታ ወሰዱትና ሩሲያ ከአረቦች ጋር ወግና አሜሪካ ደግሞ ከእስራኤል ጋር ወግና በጦርነት ውስጥ ገቡ ማለት ነው። ስለዚህ የዛን ጊዜ ቀዝቃዛው ጦርነት የሚባል ስለነበረ በጣም አደገኛ ሰዓት ሆነ። አንዳንድ ጊዜ የሩሲያ ጀቶች የሶሪያን ሚሊተሪ አውሮፕላኖች ቀለም ተቀብተው ወደ ጦርነቱ መግባት አስፈልጓቸው ነበር። በጣም አደገኛ ለእስራኤል አደገኛ የነበረበት ጊዜ ነበር። ስለዚህ ጦርነቱ የተጀመረው አይሁዶች በየዓመቱ በጣም ቅዱስ የሆነ በጾም ጸሎት የሚያሳልፉበት የስርየት ቀን ወይም ዮም ኪፑር በሚባለው ቀን ነው። በወቅቱ እስራኤል በዚህ በዓል ምክንያት ብዙዎቹ ዝግጅቷ ቀዝቃዛ ነው። በጣም ሲሪየስ ጾም ጸሎት ነው የሚደረገው። ረዘም ያለ ጾም ጸሎት ነው። ሰው ሁሉ ያልተዘጋጀበት ድንገት የሆነባቸው ነው። ስለዚህ ግብፅና ሶሪያ ከዚህ የተነሳ የ6 ቀን ጦርነት ከዚህ በፊት ያጡትን ለማስመለስ በዮም ኪፑር ጦርነት ሶሪያኖቹ ሲናይን ተራራ ለማስመለስ ከጎላን ተራራ ላይ ይቅርታ፣ ግብጾቹ ሲናይን እንደገና ደግሞ ሶሪያኖቹ ደግሞ ጎላን ተራራ ለማስመለስ ድንገት የሆነ ጥቃት ነው ያደረጉት እና ምናልባት ላይ ማስረጃ ካስፈለገ ይሄን ላድርግላችሁ እና ድንገተኛ ጥቃት ነው የሆነባቸው እና ግብፅ ተመልከቱ ከደቡብ በኩል ነው ያጠቃቸው የስዊስ ካናልን ተጠቅማ ማለት ነው ሳይታሰብ ድንገት ከታች እንደገና ደግሞ ሶሪያ ደግሞ ከሰሜን ይሄንን ድንገተኛ የሆነ ተነጋግረው በአንድ ላይ ከሰሜንና ከደቡብ ጦርነት እስካሁን ያላረፈች ሀገር እንደሆነች እንድታዩልኝ ነው። እስካሁን ያላረፈች ሀገር እና ከጦርነቱ በኋላ የሚሆኑትን ነገሮች ላሳያችሁ ፈልጋለሁ። ጦርነቱ ሂደቱ በጣም የተጧጧፈ ነበረ እና በዚህ ጦርነት ላይ የተካፈሉ ሰዎች ነበሩ። ምናልባት አንዳንዶቻችሁ ይሄን ስም ታውቁት ይሆናል። ሞሼዲያን የሚባሉ ወይም ሞሼዲያን ሙሴ ማለት ነው። ሞሼ ማለት ሙሴ ማለት ነው። ሞሼዲያን የሚባሉ ሰው ናቸው። እኚህ አይናቸው ላይ አንድ አይና የሆኑት ወይንም ደግሞ አይናቸው ላይ ፓች ያደረጉት መሪ ማለት ነው እና በእሳቸው መሪነት በጣም እስራኤል ብዙ ድል ያገኘችበት ነው። ብዙ ታሪክ አላቸው ራሳቸውን የታለ እና የአሜሪካና የሶቪየት ህብረት ጣልቃ ገብነት ለአረብ ሀገራት ሶቪየት ገብታ አሜሪካን ለእስራኤል የጦር መሳሪያና የተለያየ ነገር ማቅረብ ጀመሩ። ጦርነቱ የሁለቱ የዓለም ሀያላን ሀገሮች በቃ ፍልሚያ እስኪመስል ድረስ ጦርነቱ ተጧጧፈ። የጦርነቱ ሂደት ላይ የእስራኤል መልሶ ማጥቃት ጀመረች። በጣም ተጠቅታ ነበር መጀመሪያ ላይ፣ ነገር ግን መጠቃት ጀመረች እና በዚህ ውስጥ አንድ የሚታወሱ ሰው አሉ። እኚህ ምናልባት ትልቅ አባት ናቸው። እኛ በቅርብ ጊዜ ነው የሞቱት ባልሳሳት እና እኛ አባት ጀነራል ናቸው እና ጀነራል አሪየል ሻሮን ይባላሉ እና የግብፅን ጦር ሰንጥቀው አልፈው ወደ ግብፅ ቴሪቶሪውን አልፈው ገቡ፣ ታንኮቻቸውን ይዘው ማለት ነው እና በተለየ መንገድ የእግዚአብሔርን ማዳን እስራኤል የምታይበት ያየችበት ጦርነት ነበር እና የሶሪያ ጦር እንግዲህ ከደማስቆ አቅራቢያ ወደ እነሱ እንዳይቀርብ ከሰሜንም ገፉት ከታቸው። ጦርነቱ ብቻ ደስ የማያሰኝ ብዙ ዋጋ ያስከፈለ ነበር። የጦርነቱ ውጤት ምን ሆነ? ተኩስ አቁም ተደረገ። ጥቅምት 25 ቀን ጦርነት እንዲቆም ተባለ። የተባበሩት መንግስታት ጣልቃ ገባ። ከዚህ የተነሳ በጦርነቱ በእነዚህ በሁለት በአረቦቹ መካከል የካምፕ ዴቪድ ስምምነት ተደረገ። ከዛ በኋላ ለጦርነት ላይ ፈላለጉ እነዚህ ሀገሮች ተፈራረሙ ማለት ነው። በተለይ ግብፅና እስራኤል በጣም እስከ ዛሬ ድረስ አክብረውት ሁለቱም የሚኖሩበት የሰላም ስምምነት አደረጉ ማለት ነው። ኦኬ ይህንን ጦርነት እንግዲህ ታሪኩን ወደኋላ ምነግራችሁ እቺ ኢየሩሳሌም የተባለች ሀገር መቼ ነው ሰላሟን የምታገኘው? ግብፅ ሲናይን በሰላም በስምምነት የሲናይ በረሃ ተሰጣት። ከላይ ጎላን ተራራንም እሰጣለሁ አለች እስራኤል። የሰላም ስምምነት ተፈራረሙ ማለት ነው። ከዚህ ውስጥ ምንድን ነው የምንማረው? የዚህ ትንቢታዊ ነገር ፋይዳው ምንድን ነው? ይሄ ጦርነት ምንድን ነው የሚያስተምረን? የመጀመሪያ ነገር የምናየው የእግዚአብሔር ጥበቃ። ብዙ
በቃ እስራኤል በጣም አስቸጋሪ ወቅቶችን ያሳለፈች አገር ናት። መትረፏ ተአምር ነው። ከነዚህ ሁሉ ሀገሮች ጦርነት ሁሉም የታጠቁ ሀገሮች ራሽያ ያስታጠቀቻቸው ሀገሮች በስንት አቅጣጫ እየወረሯት በየጊዜው ጦርነት እየገባባት አሸባሪ እየመጣባት በህይወት መኖር በጣም ተአምር። እግዚአብሔር ባይጠብቅ ኖሮ እግዚአብሔር እስራኤልን የሚጠብቅ አይተኛም አያንቀላፋም የሚለው ቃል የተገለጠበት ወቅት ነበር። መዝሙር 121 ቁጥር 4 ላይ እና ከተማይቱ ላይ አሁንም የምትመለከቱት ነገር ከተማይቱ መውደም ነበረባት። ነገር ግን የእግዚአብሔርን ጥበቃ ትመለከታላችሁ። የእግዚአብሔር ምሕረት ሲገን ትመለከታል። እግዚአብሔር ለስሙ ሲል ጥሩ ሰዎች ስለሆኑ ከሌላው የተሻሉ ህዝቦች ስለሆኑ ሳይሆን እግዚአብሔር ስለገባው ስለ ቃል ኪዳኑ ለአብርሃም ስለገባው ቃል ኪዳን እግዚአብሔር ህዝቡን በሰላም ሲጠብቅ ትመለከታላችሁ። እና ይሄ ጦርነት እንግዲህ እስራኤል ሁልጊዜ በጠላቶቿ የተከበበች መሆኗን የአማኞች ጸሎትና ምልጃ ምን ያህል እንደሚያስፈልጋት የሚያሳይ ነው። እና አንዳንድ ተአምራዊ ክስተቶችን ልንገራችሁ። ለአንዳንዶች ላይዋጥላቸው ይችላል። ኢትስ ኦኬ። የመጀመሪያው በጎላን ተራራ ላይ የታየ ነው። በዛ ጊዜ የነበረ በጦርነት ላይ ነው። ጦርነቱ በተለይ በመጀመሪያው ቀናት በሰሜን በኩል በሶሪያ 1200 ታንኮች የሶሪያ ታንኮች እየገሰገሱ ይመጡ ነበር። እስራኤል የነበሯት 170 ታንኮች ብቻ ነበሩ። 1200 ታንክ ከ170 ታንኮች ጋር ገጠሙ። የሚገርም ነው። የሶሪያ ታንኮች በቀላሉ ወደ እስራኤል መካከል ለመግባት ጥቂት ኪሎ ሜትር ገና ሲቀራቸው አንድ ነገር ሆነ። በድንገት ከባድ የአሸዋ አቧራ ጭጋግ አካባቢውን ሁሉ ሸፈነባቸው። የሶሪያ ታንኮች መንገዱን ማየት አቃታቸው። በዚህ መሃል ጥቂት የእስራኤል ታንኮች ቦታ እየቀያየሩ በመተኮስ ሶሪያውያን ብዙ ታንኮች የከበባቸው መስሏቸው በቃ መሸሽ ጀመሩ። ተደናገጡ። ልክ ብሉይ ኪዳን ላይ እንደምንመለከተው አይነት ኤልሳ ሲጸልይ አይናቸውን አሳውር ብሎ እነዛ የሶሪያ ሰራዊቶች ላይ እንደጸልየ ሲደነባበሩ መርቶ ሰማሪያ ድረስ እንዳመጣቸው ከዛ በኋላ ሳይገሏቸው እንደመለሷቸው አይነት ታሪክ ይመስላል። እና በጎላን የታየው አንዱ ተአምር ይሄ አይነት የአቧራ መጋረጃ እግዚአብሔር በህዝቡ ላይ አምጥቶ 1200 ታንኮች ለ170 አይመጡንም ነበር። እስራኤልን መደምሰስ ይችሉ ነበር። ነገር ግን እግዚአብሔር እንዴት እንደመለሳቸው ትመለከታላችሁ። ይሄ ጦርነት በታሪክ ምን ተብሎ ይጠራል? the valley of tears የእንባ ሸለቆ ተብሎ ይታወቃል። ይሄ ታሪካቸው ማለት ነው። ሌላው አንዳንድ በተለይ በደቡብ በኩል ደግሞ ግብጽ ከታች በምታደርገው የቦምብ ወራዎች ላይ እስራኤል በከባድ ሚሳኤሎች ትደበደብ ነበር። ብዙዎቹ ሚሳኤሎች መሬት ላይ ሲያርፉ አይፈነዱም ነበር። ይሄ ራሱ ለነሱ እንደምነታቸው እግዚአብሔር ፕሮቴክት እንዳደረጋቸው ይህንን አምነው ይጽፉታል። አንዳንዶች የእስራኤል ወታደሮች እንደሚሉት ሚሳኤሎቹ ልክ በሆነ የማይታይ እጅ ተይዘው አቅጣጫቸውን እንደሚቀይሩ ጉዳት በማደርሱባቸው በበረሃ ቦታዎች ላይ እነዚህ ሚሳኤሎች ይወድቁ እንደነበረ ይተርካሉ፣ ይጽፋሉ። እግዚአብሔር ህዝቡን ሊትራሊ እንደዚህ ፕሮቴክት ያደርጋቸዋል። ሌላው ጀነራል ኤሪያል ሻሮን ቅድም ያሳየኋችሁ ወፈር ያሉ ጀነራል በቅርብ ወደ ጌታ ወደ የሞቱት ወደ አብርሃም እቅፍ ወደ ተሰበሰቡት በጦርነቱ መብቂያ ላይ እስራኤል ወደ ግብጽ ምድር መሻገር የምትችልበት ምንም መንገድ ስትፈልግ ምንም አልተቻለ። ሁለት ሰራዊቶች በግራና በቀኝ አሉ። ሰከንድ እና ተርድ አርሚስ የሚባሉ ሁለት ትልቅ ምንድነው የሚባሉት መካናይዝድ ብርጌዶች ቆመዋል። እና በመካከል ያለች ጥቂት ኪሎ ሜትሮች ክፍተቶች አሉ። በዛ አንድ ጋፕ ብቻ ነው ያላቸው። ስለዚህ ጀነራል ሻሮን ይህን ክፍተት ተጠቅመው የስዊስ ቦይ ወይም የስዊስ ካናልን አልፈው የግብፅን ጦር ከኋላ ከበቡት ማለት ነው። በሚገርም አይነት ብዙ የታሪክ ተመራማሪዎች ይሄ ክፍተት መገኘቱ ሻሮን ያሳየው ድፍረት ጦርነቱን ሙሉ በሙሉ ለእስራኤል ድል የለወጠ ምን ብለው ይጠሩታል? ተአምራታዊ አጋጣሚ ወይም ተአምራዊ አጋጣሚ ሚራክለስ አፖይንትመንት ወይም ዲቫይን የሆነ ኢንተርቬንሽን አርገው ይቆጥሩታል። እግዚአብሔር ስም የተባረከ ይሁን። ሌላው ደግሞ መጽሐፍ ቅዱስ እንደሚነግረን የእግዚአብሔር ፍርሃት
በቃ በአሕዛብ ላይ ወደቀ እንደሚለው ሁለተኛ ዜና ምዕራፍ 20 ቁጥር 29 ላይ በዮም ኪፑር ጦርነት ወቅት ላይ የጠላት ሰራዊት በቁጥር በልጠው ሳለ በድንገት በፍርሃት ተውጠው መሳሪያቸውን ጥለው ሲሸሹ እንደነበሩ አንዳንድ ታሪኮች ተመዝግበዋል። አንዳንድ የሶሪያ ወታደሮች በኋላ ሲጠየቁ ምን አሉ ይባላል? በሰማይ ላይ ግዙፍ እጆች ነጭ የለበሱ ፈረሶችን አየን እያሉ ይደነግጡ እንደነበረ ይህንን በታሪክ መጽሐፋቸው ላይ ጠቅሰውታል። እንግዲህ እኛ አማኞች ነን። እግዚአብሔር ይሄን ሊያደርግ ይችላል፣ በደንብ ይችላል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እነዚህ ክስተቶች የሚያስታውሱ እግዚአብሔር ዛሬም በምድር መንግስታትና በጦርነት መካከል ላይ ሶቨሬን የሆነ ስልጣን እንዳለው፣ በተለይ ለኢየሩሳሌምና ለእስራኤል የምናደርገው ጸሎት በምናየው ዓለም ላይ ብቻ ሳይሆን በማይታየው መንፈሳዊ ዓለም ላይ ትልቅ ለውጥ እንደሚያመጣ ያረጋግጥልናል። አሁን ወዳለው ወደ ከረንት ስቴት ላይ ደግሞ ስንመጣ አሁን ያለው ግጭት ከዚህ ቀደም ከነበሩት የተለየ የሚያደርገው ኢራን አሁን በሉዓላዊ ግዛቷ ላይ ጥቃት ደርሶብኛል በሚል በቀጥታ የእስራኤልን ምድር በድሮንና በሚሳኤል መምታቷ ነው። እስራኤል በበኩሏ የኢራንን ወታደራዊና የኒውክሌር ተቋማትን ኢላማ እያደረገች አንድ ባንድ እነዚህ አለቃ የሆኑ መሪዎቻቸውን፣ ዋና አያቶላቸውን፣ ምክትሉን፣ ልጃቸውን፣ የልጅ ልጅ ጨርሳቸዋለች። አሳሲኔሽን እነዚህ የኒውክሌር ሳይንቲስቶቹ በሙሉ ተራ በተራ ተገለው አልቀዋል። እና ሊሆኑ የሚችሉ ፊውቸር ሴናሪዮስ አሉ። ምን ሊሆን ይችላል? የብዙዎቻችሁ ጥያቄ ሊሆን ይችላል። ምን ሊሆን ይችላል? አሁን የምንመለከተው ነገር እንግዲህ ይሄ ሊሚትድ የሆነ ኤስካሌሽን ነው የምናየው፣ ወይንም ደግሞ የተገደበ ሪስፖንድ ነው የምታዩት። ሁለቱም ወገኖች ወደ ሰፊና ሁሉን አቀፍ ጦርነት ወደ ፉል ስኬል ዋር ከመግባት ምን ብለዋል? ፈርተዋል። አንዱ የሌላውን ወታደር አቅም የሚቀንስ የተወሰኑ ጥቃቶችን ብቻ ይሰነዝራሉ፣ በቦምብ ይቆራቆሳሉ እንጂ በእግረኛ ጦር ለመግባት አልደፈሩም ሁለቱ። ምክንያቱም በጣም የማይቆም ጦርነት ይሆናል ከተጀመረ፣ ከገቡ በእግር ማለት ነው። ሌላው የኒውክሌር ስጋት አለ። እስራኤል ኢራን የኒውክሌር መሳሪያ ባለቤት እንድትሆን አትፈቅድም። ስለዚህ የኢራን የኒውክሌር ማበልጸጊያዎች፣ ማልሚያዎች፣ ጣቢያዎች ላይ ጥቃት ልሰንዝር ብትል ቀጠና ወዴት ይገባል ማለት ነው? ወደ ከፋ ጦርነት ውስጥ ይገባል። ራሱ ኒውክሌሩ አክቲቬትድ ከሆነ አደጋ ውስጥ ይገባል። እስራኤል ደግሞ በጣም ብትጎዳ፣ ምናልባት ኒውክሌር ብትጠቀም ሌላ ታሪክ ሊጻፍ ነው። ኒውክሌር አላት። በግምት 100 ምናምን ኒውክሌር ካላቸው አገሮች አንዷ እስራኤል ናት። የዓለም መንግስታት የሚያከብሯትም ለዛ ነው። ስለዚህ የኒውክሌር ስጋት አለ። ጦርነቱ በጣም ሊሚትድ ነው። ከተወሰነ ከመቆራቆስ ከመወራወር በስተቀረ አልፎ ወደ እግረኛ እንዳይገቡ ፍርሃት አለ። ሌላው ፕሮክሲ ዋር ይሆናል ተብሎ ነው የሚታመነው። ምን ማለት ነው? ኢራን እንደ ሂዝቡላ፣ እነዚህ ሌባንን እንዳሉት፣ እንደዚህ ሀውቲ፣ እነዚህ የመን እንዳሉት እና በሶሪያ ያሉ ታጣቂዎችን በመጠቀም እስራኤልን በሁሉ አቅጣጫ ማስጨነቋን ልትቀጥል ትችላለች። ምክንያቱም ከጦርነቱ በፊት ሀውቲዎቹ ያንን ሚሳኤል ይወረውሩ የነበሩት ከኢራን እየወሰዱ ነበር። ኢራኖች ናቸው ሰፕላይ ያደረጓቸው የነበረው እና አሁን ሀውቲዎቹ ያሉበትን ምስቅልቅል ህይወት ልትመለከቱ ትችላላቸው። ከዚህ የተነሳ ነው እስራኤል መታ ሶማሊላንድን እውቅና ሰጣለሁ አለች። ሶማሊላንድን እውቅና ከሰጠች በቀላሉ ከሶማሊላንድ ሆና ከኢትዮጵያ ጋር ሆና ሀውቲዎችን በቀላሉ በቁጥጥር ስር ልታውል ትችላለች። መርከቦች አይያዙባትም። ብዙ አማራጮች እዛ ቦታ ላይ ይኖራታል ማለት ነው። ስለዚህ ጨዋታ ፖለቲካው ኃይለኛ የሆነ ጂኦፖለቲክስ ራሱን የቻለ ጨዋታ ሆኗል። እንደ ዳማ ጨዋታ ነው እና መንፈሳዊና ትንቢታዊ እይታው ላይ ፎከስ ስናደርግ ፖለቲካውን ልንተወው አንችልም። አሁን እየሆነ ያለው ነገር እንድናውቀው አይኖቻችን እንዲከፈቱ ነው። ስለዚህ ይሄ ግጭት በመጨረሻው ዘመን ትንቢቶች ውስጥ በጣም ትልቅ ስፍራ አለው። የፋርስና ወይም የኢራን ሚና በሕዝቅኤል 38 ላይ በተጠቀሰው የጎግና ማጎግ ጦርነት፣ በዛ ውስጥ ፐርሺያ ከሰሜን ሀያላን አገሮች ጋር በመሆን እስራኤልን ለመውጋት ከሚሰለፉት ዋና ዋና አገሮች አንዷ ሆና ትጠቀሳለች። ልዩነቱ ከጎግ ጋር ያለው ምንድን ነው? አሁን ኢራን እየመራች ነው ጦርነቱን ያለው። ነገር ግን በዛ ጊዜ ላይ የዛን ጊዜ ጎግ ወይም ሩሲያ ናት የምትመራው፣ ኢራን ተከታይ ነው የምትሆነው፣ ኢትዮጵያም እንደዚሁ ማለት ነው። ስለዚህ ከነዛ ከዋና ዋና ተከታይ ሀገሮች አንዷ
ፋርስ ትሆናለች። አሁን የሚሆነው ነገር እንኳን ምክንያት ሊሆናቸው ይችላል። ስለዚህ አሁን ያለው ወደ ጎግና ወደ ማጎግ ጦርነት ይቀየራል ወይ? አይመስለኝም። አሁን ያለው ሊሚትድ ነው ብያችኋለሁ። የዛ ጊዜ ግን ጎግ ማጎግ ሲሆን ግን እስራኤልን ወደ መውረር በብዙ ሀያላን ሀገሮች ወደ መጠቃት እስራኤል ትመጣለች። አሁን የምናየው የኢራንና የእስራኤል ጠላትነት ለዚህ ትንቢት መሟላት መንገድ እየጠረገ ነው የሚል እምነት አለኝ። መንገድ እየጠረገ ነው አሁን ያሉትም መሪዎች። ስለዚህ ሌላው ይሄ ግጭት በመጨረሻው ዘመን ትንቢቶች ውስጥ በጣም ትልቅ ቦታ አለው። በዚህ ውስጥ አሁንም የምናየው የእግዚአብሔርን ጥበቃ ነው። በታሪክ እንደታየው ቅድም እንደነገርኳችሁ እስራኤል በጠላቶች በተከበበች ቁጥር እግዚአብሔር በተለየ መንገድ ጣልቃ በመግባት ሕዝቡን ሲጠብቅ ከዚህ በፊት ነበረ፣ ወደፊትም ይጠብቃል። እና ለቤተ ክርስቲያን ታዲያ መልእክቱ ምንድን ነው? የጸሎት ጥሪ ነው። ቤተ ክርስቲያን ለኢየሩሳሌም ሰላም ለምኑ ተብላለች። መዝሙር 122 ቁጥር 6 እውነትም ለመናገር ለኢራን ሕዝብም እንጸልያለን ሰላም እንዲሆንላቸው። ለሚጎዱት በጦርነት ለሚያልቁት ሕፃናት ልንጸልይላቸው ይገባል። እነሱም ሰይጣን የሰው ደም ሲፈስ ደስታው ነው። ጦርነትን ይፈልገዋል። ደም ብዙ ነፍሳት አግዞ በቃ መከር ለሱ የሚገባለት ያኔ ነው። ደስታው ያኔ ነው። ስለዚህ ለከተማይቷ ለሕዝቧ ሰላም ልንጸልይ ይገባል መጽሐፍ ቅዱስ ስላዘዘን። ስለዚህ በሁለቱም ወገን ላሉ ንጹሐን ዜጎች ስለ እነሱ ሕይወት ልንጸልይላቸው ይገባል። ስለዚህ ጦርነቱ ወዴት ያመራል የሚለው ጥያቄ በዓለም መሪዎች ውሳኔና በወታደራዊ ስልቶች ቢወሰንም የመጨረሻ ውጤት ግን በእግዚአብሔር እጅ ነው። ሁኔታው በቃ ይሄ እኛ በጸሎት በእግዚአብሔር ፊት ልንተጋበት የሚገባ ጉዳይ ነው። እግዚአብሔር ጣልቃ እንዲገባ፣ እንዳይመረቅስ፣ ኮንቲኒየስ እንዳይሆን፣ ኑሮ ውድነት እንዳይጨምር። በጣም በይሄ መገለጥም ትንቢትም አያስፈልገውም። ሁል ጊዜ ጦርነት ሲኖር ከጦርነት በኋላ ቸነፈር ይኖራል፣ ወይንም ደግሞ ትልቅ ረሃብ ወይንም የኢኮኖሚ ኢንፍሌሽን ይመጣል፣ ወይንም ደግሞ የኢኮኖሚ የዋጋ ግሽፈት ይመጣል። የነገሮች መወደድ። አሁን በቤንዚን ምክንያት ብዙ ነገሮች ዋጋቸው ጨምሯል። ረሃብ ይመጣል። የሰዎች ኑሮ መቆርቆዝ ይጀምራል። ኢኮኖሚ ሊወድቅ ይጀምራል። ታላላቅ አገሮች ትልቁ ፍርሃታቸው ይሄ ነው። ኢኮኖሚ ወደቀ ማለት ደግሞ ብዙ ሀገሮች ላይ ስቴቢሊቲ ይቀራል። ብዙ ሀገሮች ላይ መፈንቅለ መንግስቶች ሊደረጉ ይችላሉ። ረሃብ ሊኖር ይችላል። ስለዚህ ጦርነት ብዙ መዘዝ አለው ልላችሁ ነው። ብዙ መዘዝ አለው። ምናልባት ሰዓት ካለኝ ትንሽ ደቂቃ አለችኝ። አሁን አንድ ጥያቄ አለ። ትናንትና አንድ ጠየቀችኝ። ጥያቄው ምን የሚል ነው? ፓስተር አለችኝ፣ አሁን ያሉት ፍልስጤሞች እና ድሮ ያሉት ፍልስጤሞች አንድ ናቸው ወይ ብላ ጠየቀችኝ። ለብዙዎቻችሁ ጥያቄ ሊሆን ይችላል። ፍልስጤም እና ፓለስታይን ሁለቱ የተለያዩ ነገሮች ናቸው። ፍልስጤም የነ ጎልያድ ሀገር ታስታውሷቸዋላችሁ። እነ ጎልያድ የነበሩበት በመጽሐፍ ቅዱስ ውስጥ በተደጋጋሚ የምናገኛቸው ህዝቦች ናቸው። እነዚህ ፍልስጤም የሚባሉት መነሻቸው ወይንም የታሪክ ዲኤንኤያቸው በጥናት እንደሚያመለክተው ጥንታኖቹ ፍልስጤሞች ከአካባቢው ወይም ከመካከለኛው ምስራቅ ሳይሆኑ ከኤጂያን ሲ ወይም ደግሞ ከኤጂያን ባህር ይሄ ግሪክ አካባቢ ያለው ቀርጤስ የሚባል ከቀርጤስ አይላንድ ወይም ክሬት ከምትባለው አይላንድ የመጡ የባህር ህዝቦች ተብለው በመጽሐፍ ቅዱስ ተጠርተዋል። ሃይማኖታቸው ጣዖት ማምለክ ነው። ዳጎንን፣ አስታሮትን ያመልካሉ። እና መጨረሻቸው የነበሩት በ604 ዓመተ ምህረት አካባቢ በባቢሎን ንጉሥ በናቡከደነጾር ወረራ ወቅት ድል ተመተው ከታሪክ ገጽ ጠፍተዋል። ፊልስጤም የሚባሉት ህዝቦች አንድ የተለየ ህዝብ በቃ እንደ አንድ የተለየ ህዝብ ሳይሆን ዝርያቸው አለ፣ ግን በህዝብ መካከል ተበትነዋል። የራሳቸው ግን አይዴንቲቲ ይዘው በአንድ ሀገር ውስጥ አጥቷቸውም ተጋብተው ተዋልደው በሌላ ህዝቦች ውስጥ ነው የሚኖሩት። ስለዚህ ፊልስጤኖች አይደሉም አሁን ያሉት ፓለስታይንስ ናቸው። እነዚህ ፓለስታይኖች ማን ናቸው? መጽሐፍ ቅዱሳዊ ማስረጃዎች ልሰጣችሁ እፈልጋለሁ። ይሄ ካፍቶር የሚባል ካፍቶር ማለት መጽሐፍ ቅዱስ ፍልስጤማውያንን የሚጠራበት ስም ነው። የዛሬዋ ቀርጤስ ምሁራን ይህንን ይስማማሉ። በአሞጽ 9:7 ላይ እስራኤልን ከግብፅ ምድር ፍልስጤማውያንን ከካፍቶር አላወጣሁምን ይላል መጽሐፍ ቅዱስ። ካፍቶር ማለት ከቀርጤስ ማለት ነው።
ኤርምያስ 47 ቁጥር 4 ላይ እግዚአብሔር ፍልስጤማውያንን ከካፍቶር ደሴት የቀሩትንም ያጠፋቸዋል ይላል። ስለዚህ ፍልስጤማውያን ኦሪጂናቸው ከቀርጤስ ነው እንጂ ፊሊስቲን አይደሉም። ፓለስታይን የሚለው ቃልና ፊሊስቲን የሚለው ቃል ተቀራራቢ ነው። እንዴት ሊጠቀሙበት ቻሉ? በመጽሐፍ ቅዱስ ውስጥ እነዚህ ከሊታውያን የሚባሉ ሰዎች አሉ። የዳዊት የቅርብ ዘበኞች የነበሩ ከፍልስጤማውያን ወገን የነበሩ ማለት ነው። ስማቸው ከቀርጤስ የመጡ ናቸው፣ ክሬተንስ ናቸው እና ከዛ ስም ጋር ነው የሚያያዙት። በተለይ ፍልስጤም የሚለው ቃል ከዕብራይስጡ ፓላሽ ወይንም ደግሞ ወራሪ ሰንጣቂ ከሚለው ቃል ጋር የመጣ ነው። ከውጭ የመጡ ናቸው፣ ፓላሽ ናቸው። ይህ የሚያሳየው እስራኤላውያን ፍልስጤማውያንን እንደ ምድሪቱ ባለቤት ሳይሆን ከባህር ማዶ መጥተው በኃይል የሰፈሩ ኢንቬደርስ ነው። በኃይል የነበራቸው ሰዎች ነበሩ። መኖሪያቸው ኤሬት ፓሌቬት፣ አይሁዶች ይቅርበሉኝ፣ ኤሬት ፓሌሼት እና ምን ማለት ነው? ፓለስታይን የሚል ተቀራራቢ ስም አለው ፓሌሼት የሚለው እና ታሪኩ ልንገራቸው። በእስራኤል ደቡባዊ የባህር ዳርቻ በአሽዶድ፣ በአስቆሎና፣ በጋዛ ቁፋሮች ተደርገዋል። የአርኪኦሎጂ ቁፋሮች ተደርገዋል። በዛ የተገኙ የሸክላ ዕቃዎች ላይ በዛ ላይ ከመካከለኛው ምስራቅ ባህል ይልቅ የነሱ የተገኘው ማይሲያን ግሪክ ግሪካዊ ባህል ነው የተገኘባቸው። ስለዚህ ይሄ ከየት እንደመጡ ከኤዥያን አካባቢ የመጡ የነሱ እንደሆኑ ከተገኘው ጥበብ ተገኝቷል ማለት ከተገኘው አርኪኦሎጂ ታውቋል ማለት ነው። በተለይ እንደ አውሮፓ አቆጣጠር በ2019 ላይ በአስቀሎና ወይም አሽከሎና የሚሉት አይሁዶች በዛ አንድ የፍልስጤማውያን መቃብር ላይ ጥናት ተደረገ። በተለይ በናስ ዘመን ላይ በብሮንዝ ኤጅ ላይ ከአውሮፓ አካባቢ ከግሪክ አካባቢ የፈለሱ ሰዎች እንደነበሩ በሳይንሳዊ መንገድ ይሄ እንግዲህ የዘመኑ ዲኤንኤ ያረጋገጠው ነው። ስለዚህ እነዚህ የባህር ህዝቦች ሲ ፒፕል ተብሎ የተጠሩት ወራሪዎች ነበሩ እና ታሪካዊ ፍልሰታቸውን እንግዲህ ከ1200 ከክርስቶስ ልደት በፊት ነው። እነዚህ ህዝቦች በጣም በባህር ኃይል በጣም ጎበዞች ነበሩ። ግብፅን ለመውረር ሞክረው ነበረ። በግብፅ ንጉሥ በራምሴስ በሶስተኛው ራምሴስ III በእሱ ተሸንፈው በከነአን በደቡባዊ በኩል የባህር ዳርቻ ላይ ሰፈሩ። አሁን ፊሊስቲን ወይ ፓለስታይን የሚባል ያቺ ጠርዟ ላይ ተቀመጡ ማለት ነው። በዚያ 5 ከተሞችን ይዘው ነበረ። ቅድም የጠቀስኳቸው ጋዛ፣ አስቀሎና፣ አሽዶድ፣ ጌት፣ አቃሮን እነዚህ ሀገሮች የፍልስጤማውያን ከተማ ሆነው በዛ ይኖሩ ነበረ። ስለዚህ ፍልስጤማውያን በአካባቢው ባዕድ የነበሩ ወይንም ደግሞ ፕሊሽቲም ወይንም ደግሞ ወራሪ ተብለው የተጠሩ በዕብራይስጥ ቋንቋ ማለት ነው። ምክንያቱም መነሻቸው ከሜዲትሬኒያን ባህር ማዶ ከነበረችው ከቀርጤስ ደሴት ነበር። የሮማውያን አንዱ ተመልከቱ፣ ይህ ታሪክ በጣም ወሳኝ ነው። የሮማው ንጉሥ ሄድሪያን ያደረገው አንድ ታሪክ አለ። አይሁድን ለመቅጣት ያደረገው 2 ትልቅ ነገሮች ነበሩት። አንደኛ የመልክዓ ምድር ለውጥ አመጣ። የአይሁድ ሕዝብ ከምድሩ ጋር ያለውን መንፈሳዊ ቁርኝነት ለማጥፋት ጁዲያ የሚለውን ስም ሰርዞ በጥንቶቹ ጠላቶቻቸው ስም ፓለስቲኒያ ብሎ የጠራት ሄድሪያን የሚባለው የሮማው ንጉሥ ነበር። አያችሁ፣ ሌላው ሃይማኖታዊ ለውጥ ነው ያደረገው ሮማውያን ለበቀል በአመፅ ስለተነሱበት ማለት ነው እነ ባርኮቫ እና ሃይማኖታዊ ለውጥ ያደረገው ኢየሩሳሌምን ኤሊያ ካፒቶሊና የሚል ስም ጠራና ቤተ መቅደሱን የሮማውያን ጣዖት መሰዊያ አድርጎ አቆመው ማለት ነው። ኢቭን ኢየሩሳሌም የሚለውን ስም ቀይሮት ነበረ ሄድሪያን ማለት ነው። ኤሬት እስራኤል አይሁድ በስደት በነበሩባቸው 2000 ዓመታት ሁሉ ምድሪቱ ፓለስታይን ብለው ጠርተዋት አያውቁም። በጸሎታቸው በጽሁፋቸው ሁሉ ኤሬት እስራኤል የእስራኤል ምድር እያሉ ነበር ሪፈር የሚያደርጓት። ፓለስታይን የሚለው ስም በዓለም አቀፍ ደረጃ ጎልቶ የወጣው በብሪቲሽ ማንዴት ዘመን ሲሆን ያን ጊዜ በምድሪቱ የሚኖሩ አይሁዶች ፓለስቲናውያን አይሁዶች የዛን ጊዜ እነሱ አይሁዶች ራሳቸው ፓለስቲኒያን ጁስ ተብለው ተጠሩ ማለት ነው።
ከ1948 የእስራኤል መንግስት ሲመሰረት ፓለስታይን የሚለው መጠሪያ ለአይሁዶች አበቃና ወደ ጥንታዊ ስማቸው እስራኤል ወደሚለው ተመለሱ ማለት ነው። ፍልስጤማውያን የሚለው መጠሪያ ደግሞ ቀስ በቀስ ወደ ማን ሄደ ማለት ነው? በአካባቢው ለሚኖሩ የአረቦች የተሰጠ ብሔራዊ መለያ ሆነ ማለት ነው። ዛሬ ወገኖች ሆይ እንዳላደክማችሁ ረጅም ስብከት እንዳላረግባችሁ አንዳንድ ስዕሎች አሳያችኋለሁ። ይሄ የምትመለከቱት በእስራኤል ዘንድ ሌሎችም አረቦች እንዳሉ እንድትመለከቱ ነው። የተለያየ ፍልስጤም የሚባሉ ህዝቦች ብቻ አይደለም ያሉት። ሌላ ተመልከቱ፣ ሱኒ ሙስሊሞች አሉ። ቆይ ምናልባት ስዕሉን አዘልዬ ላሳያችሁ ሰዓት ለመቆጠብ ያህል 80% የሚያህሉ ከአረብ ማህበረሰብ ውስጥ አብዛኛው 80% የሚያህሉት ሱኒ ሙስሊሞች ናቸው። ልክ በሰሜን የእስራኤል ክፍል በገሊላ፣ በናዝሬት፣ በሃይፋ አካባቢ ሄዳችሁ ብትመለከቱ በዛ አካባቢ ብዙ ሙስሊሞች በሰላም ይኖራሉ። ሙሉ የእስራኤላዊ ዜግነት አላቸው። በኬኔሴት ወይንም ደግሞ በፓርላማ ውስጥ ተወካዮች አሏቸው። ስለዚህ በሰላም ይኖራሉ። ሌሎቹ ደግሞ ከነዚህ አሁን ካልኳቸው ከነዚህ ከሱኒ ሙስሊሞች ሌላ አረቦች በእስራኤል የሚኖሩ በደዊን የሚባሉ ሰዎች አሉ። በደዊኖች በደቡብ በዚህ በኔጌብ በረሃ አካባቢ የሚኖሩ ዘላን የነበሩ አረቦች ናቸው። በጣም ታማኞች ናቸው ለእስራኤል። በእስራኤል ጦር ውስጥ በአይዲኤፍ ውስጥ የሚካፈሉ ናቸው። ልጆቻቸውን ወታደርነት የሚያዘምቱ ናቸው። ከእስራኤል ሰራዊት ጋር አብረው አረቦች ናቸው፣ ግን የአረብ ዝርያዎች ናቸው፣ ግን ከእስራኤል ጋር በሰላም የሚኖሩ ናቸው። ኦኬ። ሌሎችም ዝርያዎች ላይ አረብ ክርስቲያኖች ደግሞ አሉ። በእስራኤል አረብ ክርስቲያኖች አሉ። በእስራኤል ውስጥ ካለው የአረብ ህዝብ ቁጥር 9%ን ያህል የሚይዙት አረብ ክርስቲያኖች ናቸው። አረብ ክርስቲያኖች ልንጸልይላቸው ይገባል ወገኖቻችን ናቸው። በዋናነት የሚኖሩት የት መሰላችሁ? በናዝሬት፣ በሃይፋ፣ በሻፍ አምር በዛ አካባቢ ይኖራሉ። በሻፍ አምር እና በትምህርት በማህበራዊ ህይወት በተለያየ ነገራቸው ሁሉ ከፍተኛ ደረጃ የትምህርት የኢኮኖሚ ጥንካሬ ያላቸው የአረብ ህዝቦች መካከል አረብ ክርስቲያኖች ናቸው። ምስኪኖች ናቸው። ወይ ከእስላም ወገን በባህል ቢሆኑ ከክርስቲያኑ ደግሞ ከአይሁዱ ጋር የሚያያይዛቸው የመሲሁ ጉዳይ አለ። ለዚህ በመካከል ብዙ መከራ የሚቀበሉ ናቸው እና በሰላም ከአይሁዶች ጋር የሚኖሩ ህዝቦች ናቸው። ብዙዎቹ የግሪክ ኦርቶዶክስ፣ የካቶሊክ ፕሮቴስታንት እምነት ተከታዮች ናቸው። ሌሎቹ ድሩዝ የሚባሉ ህዝቦች አሉ። ከተሳሳትኩኝ እንግዲህ አይሁዶች ያርሙኛል። ሌሎች አረቦችም አሉ ድሩዝ የሚባሉ። እነዚህ ምንም እንኳ ቋንቋቸው አረብኛ ቢሆንም ራሳቸውን እንደ አንድ የተለየ ብሔርና ሃይማኖት የሚመለከቱ ናቸው። የማየት እድል ገጥሞኝ ነበረ እና ኮቨነንት ያደርጋሉ። ደም በማፍሰስ ከእስራኤል ጋር የደም ኪዳን ያላቸው ናቸው። ወንዶች ልጆቻቸው ልክ እንደ አይሁዶች በግዴታ በሰራዊት ውስጥ ያገለግላሉ። በሰራዊት ውስጥ ከፍተኛ የጦር መሪዎች ጀነራሎች ናቸው። ድሩዞች አሉ እና በሰሜን ይኖራል። በተለይ በቀርሜሎስ አካባቢ፣ በገሊላ አካባቢ፣ በጎላን ተራራ አካባቢ ድሩዞች አሉ። ድንበር ጠባቂዎችም ናቸው። በምስራቅ ደግሞ ያሉ ሌሎች አረቦች አሉ። ምስራቅ ኢየሩሳሌም የሚኖሩ እነዚህ ከሌሎች አረቦች ለየት ያለ ህጋዊ መብት ያላቸው ናቸው። ሬዚደንት ስታተስ አላቸው። አብዛኞቹ የእስራኤል ዜግነት የላቸውም፣ ሊያመለክቱ ቢችሉም ማለት ነው። ነገር ግን የእስራኤል ነዋሪ የሚል መታወቂያ ያላቸው እና በምርጫ ውስጥ ይሳተፋሉ፣ ማህበራዊ ግልጋሎቶችንም ይቀበላሉ ማለት ነው። በዌስት ባንክ ይሁዳና ሰማሪያ፣ በጋዛ የሚኖሩ ፍልስጤማኖች አሉ። አያችሁ፣ ጋዛ ብቻ አይደለም፣ በዌስት ባንክ አሉ። በይሁዳና በሰማሪያ እስላሞች የሆኑ ወይንም ደግሞ የፍልስጤም ዝርያ ያላቸው ሰዎች አሉ፣ በሰላም የሚኖሩ ከእስራኤል ጋር አንዳንዶቹ ማለት ነው። ስለዚህ በእስራኤል መንግስት ቁጥጥር ስር ወይም በእነሱ ኮንትሮል ስር ሆነው በከፊል ራስ ገዝ አስተዳደር ስር ሆነው የእስራኤል ዜግነት የሌላቸው በዛሉ። ሌሎች አሉ። በጣም ደስ ካሉኝ ካገኘዋቸው ሸማሪም የሚባሉ ሳምራውያኖች አሉ። ታውቋቸዋላችሁ መጽሐፍ ቅዱስ ላይ። አመጣጣቸውን ታሪካቸውን ለመናገር ጊዜ ስለሌለ ልዝለላቸው። ብዙዎቹ የሚኖሩት በኢየሩሳሌም በገራዚም ተራራ አካባቢ ላይ፣ በዛ አካባቢ ታገኛቸዋላችሁ። ሳምራውያን ከአይሁድ ጋር ቅራኔ የነበራቸው በአምልኮ ስፍራ ታስታውሳላችሁ። ጌታ ኢየሱስ ክርስቶስ ያችን ሴትዮ አግኝቶ ውሃ ጠጭኝ ያላት ሴት ሳምራዊት ሴት ሸማሪም አሉ አሁንም እና በመጀመሪያው ክፍለ ዘመን ነበሩ፣ እስካሁን ድረስ አሉ እና በዛ ጊዜም ከአይሁዶች ጋር ይተባበሩ ነበር በሃይማኖታዊ ጉዳይ ወይም በዘር ጉዳይ
ቅልቅሎች ነበሩ። ንጹህ አይሁዶች አልነበሩም፣ ግን ቅልቅሎች ናቸው። ከዚህ ጋር እንግዲህ የሳምራውያንን ነገር ስለ እምነታቸው ማወቅ ከፈለጋችሁ ምናልባት ኦሪት ብቻ ነው የሚያመልኩት። በኦሪት አምስቱን የሙሴ መጽሐፍ ይቀበላሉ። ነቢያትን እና የሌሎቹ መጽሐፍት አይቀበሉም። ቋንቋቸው ብዙ በአብዛኛው ጥንታዊውን የኦልድ ፓሌዮ ሂብሩ የሚባል ወይም ደግሞ ጥንታዊውን የዕብራይስጥ ፊደል እስከ ዛሬ ድረስ በቅዱሳት መጽሐፋቸው ላይ የሚጠቀሙ ህዝቦች ናቸው። ስለዚህ እስራኤል ስትሄዱ የምታዩት የይሁዳን ሰዎች ብቻ አይደለም። አረቦቹን ታያላችሁ። የእኛን ህዝቦች ቤተ እስራኤሎችን ትመለከታላችሁ። ልክ ስትሄዱ በተለይ ለእኛ ህዝቦች አገር ቤት የሄዳችሁ ነው ይመስላችሁ። በጣም እንደ ቤተሰብነት የሚሰማችሁ ናቸው። እነሱም ደግሞ ኢትዮጵያዊ ነው ከተባለ ሰላማውያን ናቸው። በጣም ለኢትዮጵያ ትልቅ አክብሮት ያለው ህዝብ ነው። ስለዚህ ዛሬ በዓለም ላይ የሚገኙ ሳምራውያን ቁጥራቸው በጣም አነስተኛ ነው። በቁጥር በጣም አነስተኞች ናቸው። በገራዚም ተራራ በናብሉስ በምትባል ከተማ አካባቢ ይኖራሉ። ሆሎን በእስራኤል በቴል አቪቭ አጠገብ አካባቢ ላይ ይኖራሉ፣ አንድ ከተማ ላይ እና ምንድን ነው ልነግራቸው የፈለግኩት የሳምራውያን ታሪክ የሚያስተምረን ሃይማኖታዊ ስርዓትና ቦታ ክርክር ሰውን ከእግዚአብሔር እንደማያስታርቅ ጌታ ለዛች ለሳምራዊቷ ሴት እንደነገራት እግዚአብሔርን የሚያመልኩ በመንፈስና በእውነት ሊሰግዱለት ይገባል እንዳለ እውነተኛ አምልኮ በኢየሩሳሌም በገሪዛ ተራራ ወይም እዚህ ማለቱ አይደለም፣ በክርስቶስ ወደ አብ መቅረብ እንደሆነ ይህንን ከመጽሐፍ ቅዱስ እንመለከታለን። ስለዚህ አሁን እስካለችው እስራኤል ድረስ እንዲሁ በዳሰሳ ወሰድኳችሁ። ከጥንቷ እስራኤል አብርሃምን ሳልነካ እንዲሁ በዳሰሳ መጣሁና አሁን እስካለችው እስራኤል ድረስ። ስለዚህ አሁን እስራኤል ተብሎ በአእምሯችሁ ስትስሉት ሁልጊዜ ልትስሉት የሚገባ ብዙ አይነት ህዝብ ነው ያለው። ከተለያየ ሀገር የመጣ ፐርሺያን የሚናገሩ አሉ፣ አረብኛ የሚናገሩ አሉ፣ አማርኛ የሚናገሩ አሉ፣ ትግርኛ የሚናገሩ አሉ፣ ብዙ ህንዶች አሉ። የሚገርም ነው። ስለዚህ የፍልስጤም ነገር ብቻ ጎልቶ ስለወጣ እስራኤል በጣም ኢቭል ተደርጋ ልትታይ አይገባም። በምድሪቱ ላይ የሚገርም ምግባቸው ተበልቶ የሚጣፍጥ አገር እኔ እንጂ አጋነን እንኳ አትበሉኝ እንጂ አገራቸው ላይ የምትበሉት ምግብ የሚጣፍጥ ምግብ የሚገርም ነው። የምድሪቱ ላይ ያለ በረከት የሚገርም በረከት አለ ምድራቸው ላይ። የተባረከች ምድር ናት። እግዚአብሔር ህዝቡን ይባርክ፣ ህዝቡን ይጠብቅ፣ በጦርነት ህዝብ አይለቅ። በዛ ላሉ ሰዎች እንጸልያለን። ደሴም ታይም ደግሞ ይሄ ፖለቲካ አይደለም። ዲስ ኢዝ መጽሐፍ ቅዱስ። የሚባርኩህን እባርካለሁ፣ የሚረግሙህ ይረገማሉ። መጽሐፍ የሚለን ይሄን ነው። ስለዚህ ይሄንን ማለት ኃጢአት ሲሰራ አንድ አይሁዳዊን እግዚአብሔር ዝም ይለዋል ወይ? ኖ አላልንም። እንደሱ አላልንም። አናስተምርም እንደሱ። ሰውን ሄደው መግደል ይችላል ወይ? ኖ አላልንም። መጽሐፍ አትግደል ተብሎ ተጽፏል። ህግ እንደውም እኮ ለእነሱ ነው የተሰጠው። እና ግን ምንድነው የዓለምን ሚዲያ እየሰማን በተለይ ክርስቲያኖች የሆንን በእስራኤል ላይ ህሊናችሁ አይቆሽሽ። ፍጹማን አይደሉም፣ እንደ ማንኛውም ህዝብ ፍጹም ህዝብ አይደለም። ነገር ግን ከኋላው ያለው ታሪክን በትክክል ማወቃችን ከስህተት ይጠብቀናል። እግዚአብሔር ህዝብ ምድሪቱን የሰጠው ለማን ነው? ምድሪቱ የይስሐቅ ናት ወይስ ምድሪቱ የእስማኤል ናት? ለመሆኑ ፍልስጤማውያኖች ከቀርጤስ ነው የመጡት ስላችሁ ዛሬ ምን ተሰማችሁ? ከቀርጤስ የመጡ ህዝቦች ናቸው። ስለ ቀርጤስ ሰዎች ማወቅ ከፈለጋችሁ ጳውሎስ ስለ ቀርጤስ ሰዎች የተናገረው ነገር አለ። ቲቶን የተወው በቀርጤስ ነበረ እና በቀርጤስ ተውኩህ ብሎ ሄዳችሁ የቲቶን መልእክት አነቡት። ምን አይነት ሰዎች እንደሆኑ ትመለከታላችሁ። ስለዚህ ወገኖቹ እግዚአብሔር ከህዝቡ ጋር ኪዳን አለው። የኪዳን አምላክ ነው። በከፍታም በዝቅታም እግዚአብሔር ህዝቡን አይጥልም። እስራኤል የምትባል ሀገር የለችም ለምትሉ ወንድሞቼ እግዚአብሔር አምላክ ይባርካችሁ። ትንሽ ትቆዩና ደግሞ እስራኤል የምትባል ሀገር የለችም ብላችሁ እስራኤልን የሚጠብቅ አይተኛም አያንቀላፋም ተብሎ እንደተጻፈ ብላችሁ ደግሞ የምትጸልዩትን ጸሎት ተወታ። በቃ እስራኤልን ሪኮግናይዝ ካላረጋችሁ መጽሐፍ ቅዱስን ሪኮግናይዝ አላረጋችሁ። የአብርሃም ልጆች የሉም ብሎ መካድ። እግዚአብሔር ኪዳኑን ትቷል። እግዚአብሔር ህዝቡን ጥሏቸዋል፣ ሽሯቸዋል፣ በቤተ ክርስቲያን ተክቷቸዋል ብላችሁ ሪፕሌስመንት ቴዎሎጂ የምታስተምሩ ሰዎች ካላችሁ በጣም በፍቅር ሆኜ እነግራችኋለሁ። በጣም ተሳስታችኋል። እግዚአብሔር ህዝቡን አልጣለም። ሮሜን መልእክት ሄዳችሁ ተመልከቱ። ምዕራፍ 9 ምዕራፍ 10 ምዕራፍ 11
ድንዛዜ ላይ ናቸው። የሚነቁበት ዘመን ይመጣል። በነቁበት ሰዓት ላይ ለአንድያ ልጅ እንደሚያለቅሱ ያለቅሱለታል። ወደ መሲሁ ይመለሳሉ። በዚያን ጊዜ እስራኤል ሁሉ ይድናል። ይሄ በነቁበት ሰዓት ላይ ዓይናቸው ሲከፈት መሲሁ ክርስቶስ እንደሆነ ባወቁበት፣ ጸረ ክርስቶስ ውሸቱን እንደሆነ በሚያውቁበት ሰዓት ላይ ወደ መሲሁ ለካ ገለነዋል ብለው ኢሳይያስ 53 ሲገለጥላቸው፣ ሃሌሉያ። ኢሳይያስ 9 ሲገለጥላቸው እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ እንደተጻፈ ስሙ ድንቅ መካር፣ ኃያል፣ የዘላለም አባት ተብሎ የተጻፈለትን የመሲሁ ምስጢር ሲገባቸው፣ ዓይኖቻቸው ሲከፈትላቸው ለአንድያ ልጅ እንደሚያለቅሱ ደረታቸውን እየደቁ ያለቅሱለታል። ወደ ይመለሳሉ። በመከራው ዘመን 144,000 የሚሆኑ አይሁዶች ይታተማሉ። በመንፈስ ቅዱስ ይታተማሉ። ምልክት ያደርግባቸዋል። ለዓለም ሁሉ ወንጌል ይሰብካሉ። በጣም ብዙ መልቲቲዩድ የሚሆኑትን ወደ እግዚአብሔር መንግስት ያፈልሳሉ። የወንጌል መልእክተኞችን እግዚአብሔር ከመካከላቸው ይቀባል። እግዚአብሔር ስም የተባረከ ይሁን። የስ አሁን ያሉበት ክርስቲያኖችን ይጠላሉ። የስ ክርስቲያኖችን ሳይሆን ክርስትናን አይፈልጉም። የስ እኛ ያለን አይነት መረዳት የላቸውም። ገና መሲህ የሚጠብቁ ናቸው። ገና ብሉይ ላይ ናቸው። እኔና እናንተ አዲስ ውስጥ ነው ያለ ነው። በደሙ ተዋሽተናል፣ ተቀድሰናል። በከበረ ኪዳን በላቀ ኪዳን ውስጥ ነው ያለ ነው። እግዚአብሔር ይመስገን። እነሱ ስለወደቁ ልንመካ አይገባንም። ሮሜ ላይ የሚናገረው ይሄንን ነው። እነሱ እንደወደቁ አይቀሩም፣ ያነሳቸዋል። አንድ ቀን ወደ መሲሁ ይመለሳሉ። ስለዚህ እንጸልይላቸዋለን። እግዚአብሔር ስም የተባረከ